ሰላም ጤና ይስጥልኝ እንደናችሁ በድጋሚ ተገናኝተናል። እንደተለመደው መጀመሪያ ኮዳ ኮዲንግ የዩቲዩብ ቻናላችን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎችን ስንጭን ወዲያውኑ ወደ እናንተ እንዲደርሳችሁ ማለት ነው። ያው እንደተለመደው በዛሬ ቪዲዮ ኮንተንት የምንሰራው ስለ ዴሞንስትሬሽን ነው ማለት ነው። ከዚህ በፊት በተከታታይ 3 ዴሞንስትሬሽን ዲሞ 1 ዲሞ 2 ዲሞ 3 ዴሞንስትሬሽንስ በተለያየ ኤሪያ ላይ ሰርተን ነበረ። አሁን ያው ዴሞንስትሬሽን 4 ነው የምንሰራው ማለት ነው። ስለዚህ የዛሬ ዴሞንስትሬሽን ፎከስ የሚያደርገው አልቲሜትሊ ያው ሪሌቲቭ ሌአውት ከሪሌቲቭ ሌአውት ወይ ደግሞ ሌአውት ማናጀር ሪሌቲቭ ሌአውት የሚባል አለ። እሱ ተጠቅመን እንዴት ነው ሪሌቲቭሊ ኮምፕሌክስ የሆነ አክቲቪቲ እንዴት ነው ዲዛይን የምናደርገው የሚለውን ምና ይሆናል ማለት ነው። ያው ይሄንኛው ፎሎ አፕ ይሄንኛው ኤክስፒሪየንስ ወይ ደግሞ ፕራክቲስ ማድረግ ከፈለጋችሁ ያው ሞር ኦር ለስ እዚህ ጋር ዛሬ ዴሞንስትሬሽን ላይ ዛሬ ቪዲዮ ኮንተንት ላይ የምንሰራው እቺኛዋ ሞር ኦር ለስ እቺኛዋ የምትመስል ነው የምንሰራው ማለት ነው። ይሄንኛው የምሰራውን ዴሞንስትሬሽን ፕራክቲስ ፎሎው ለማድረግ ወይ ደግሞ ፕራክቲስ ለማድረግ እንዲያግዛችሁ 3 ኢሜጅስ ማዘጋጀት አለባችሁ። ይሄን ኢሜጅ መሆን ይችላል፣ ችግር የለውም። ስለዚህ የመጀመሪያ ኢሜጅ እዚህ ያለ ኦን ዘ ሌፍት ኦፍ ዘ አክቲቪቲ ዲዛይን ላይ ያስቀመጥኩት። ከዛ ሞዴሉ አለ፣ ሸርት ይላል፣ ሳይዝ አለ፣ ሚዲየም ፕራይስ አስቀምጫለሁ። ተሰሚስትሩ የሁለተኛውም ኢሜጅ ኦን ዘ ሌፍት፣ ከዛ ኦን ዘ ራይት ደግሞ ለዚህኛው ኢሜጅ ዲስክራይብ የሚያደርጉልኝ ሞዴል ሳይዝ እና ፕራይስ ልክ እንደዚህ ነው። የዚህኛው ደግሞ ሞዴል ሳይዝ እና ፕራይስ በዚህ ወይ እችኛዋ ዲዛይን እናደርጋለን ማለት ነው። ይሄንኛው ዲዛይን ለማድረግ የምንጠቀመው ሌአውት ማናጀር እንዳልኳችሁ ሪሌቲቭ ሌአውት ነው የምንጠቀመው። ኦኬ። ስለዚህ መጀመሪያ ይሄንኛው ዲዛይን ከማድረጋችን በፊት እንዳልኳችሁ የተለያዩ 3 ኢሜጅስ ኤኒ ኢሜጅ መሆን ይችላል ማዘጋጀት መቻል አለባችሁ ማለት ነው። ሶዛት የምሰራውን እዚህ ጋር ሃንድስ ኦን ፎሎ አፕ ለማድረግ ወይ ደግሞ ፎሎ ለማድረግ ወይ ደግሞ ፕራክቲስ ለማድረግ እንዲያግዛችሁ 3 ኤኒ ኢሜጅ ማዘጋጀት አለባችሁ። ከዛ በኋላ ምንድነው የምናደርገው ኔም እዚህ ጋር ለምሳሌ 3ቱም ኢሜጅ የኔ ኢሜጅ እዚህ ያለው 3ቱንም እዚህ ዳውንሎድ አድርጌ እዚህ አስቀምጫቸዋለሁ። አክቹሊ ኦን ማይ ዲስክቶፕ ነው ያስቀመጥኳቸው እዚህ within the folder android image ብዬ እዚህ ላይ አስቀምጫቸዋለሁ። ስለዚህ ኔም ስትሰጡ ቢኮዝ እነዚህ ፋይልስ ኢሜጅ ፋይልስ አንደር ዘ ሪሶርስ ስለሆነ ማስቀምጣቸው የሪሶርስ ውስጥ የተለያየ ፎልደር ኔም ስናደርግ ወይ ደግሞ ፋይል ኔም ስናደርግ የምንከተለው ፓተርን ነው ተከትለን ነው ስም እንሰጠው ማለት ነው። ኤኒ ማለት ባይ ዲፎልት ኤኒ ኢሜጅ እንደተለመደው በዘፈቀደ የፈለግነውን ስም በመስጠት ምናምን ላይሰራልን ይችላል። because it has to follow the patterns of the android resource ልብ ብላችሁ ካያችሁ እዚህ ጋር ሪሶርስ እንዴት ነው የማገኘው? እዚህ ጋር ፕሮጀክት እዚህ ጋር እቺኛዋ የፎልደር ምልክት ሆቨር ስታደርጉ ፕሮጀክት ይላል። እቺኛዋ ክሊክ ስታደርጉ ሪሶርስስ እነዚህ ማለት ነው። ሪሶርስስ ማለት እንደዚህ ለምሳሌ ድሮቭ ሪሶርስ ነው፣ ሌአውት ሪሶርስ ነው፣ ሚፓም ሪሶርስ ነው፣ ቫሊስ ሪሶርስ ነው። ስለዚህ ስማቸው ልብ ብላችሁ ካያችሁ ኦል አር ስሞል ሌተርስ ናቸው። ኦኬ ኦል ኢቭን ዘ ፎልደር ማለት ነው። ፎልደሩ ይሄ ፎልደር ነው። ዊዝን ዚስ ፎልደር ደግሞ ሌላ ፋይል አለ። ይሄም ፎልደር ነው። ዊዝን ዚስ ፎልደር ኤክስፓንድ ስታደርጉት ሌላ ፋይሎች አለው። ኢቭን ዘ ፎልደር ኦኬ ፓተርኑ ወይ ደግሞ ስም አሳይን ስናደርግ it has to be what small case ወይ ደግሞ ስሞል ሌተር መሆን አለበት። ዊዝን ኤ ፎልደር እቺኛው ኤክስፓንድ አድርጋችሁ ኦኬ ይሄንኛው ኤክስፓንድ አድርገን ይሄንኛው ፎልደር የያዘውን ፋይል ራሱ ኤክስፓንድ አድርገን ስናይ እያንዳንዱ እዚህ ላይ እንደምታዩት they are the name of the files። እነዚህ ፋይልስ ሪሶርስ ፋይልስ ናቸው። ተሰሚስትሩ እነዚህ ኢሜጅም within the drawable folder ስለሆነ ማስቀመጣቸው ምንድነው ሪሶርስስ ናቸው ማለት ነው። ሪሶርስ ፋይልስ ናቸው ማለት ነው። ስለዚህ ስማቸው ስትሰጡ it should be valid identifier ማለት ካፕስ ሎክ ምናምን ኢንክሉድ አያደርግም ይሄንኛው ማለት ነው። meaning that it has to follow what the patterns that we have used። እነዚህ ሪሶርስስ የተሰጣቸው ስም ተመሳሳይ የሆነ ፓተርን ነው የምንከተለው ማለት ነው። meaning that እዚህ ጋር ለምሳሌ ፋይል አለ አክቲቪቲ ሎጊን ፋይል which is XML ሪሶርስ ፋይል ነው። ይሄም ሪሶርስ ፋይል ነው። ስለዚህ ሁሉንም ስሞል ሌተር ነው። አንድና ከዛ በላይ ወርድ ከሆነ ደግሞ should be separated with underscore separate እናደርገዋለን ማለት ነው። ኦኬ አክቲቪቲ ብሎ አንደርስኮር ሎጊን ሁሉንም ስሞል ነው፣ ግን ከአንድና ሁለት ወርድ ስለሆነ አክቲቪቲ አንድ ወርድ ነው። ሎጊን ደግሞ ሁለተኛ ወርድ ስለሆነ in between በአንደርስኮር separate አድርገን ነው። this is the same story activity main ይሄም እንደምታዩት ነው activity underscore sign up። ስለዚህ ፓተርናቸው ምንድነው? all the name of the resources are ስሞል ኬዝ ሌተር ናቸው።
አንድና ከዛ በላይ ወርድ ከሆኑ ደግሞ should be separated with underscore separate። በዚህ ወይ ስም ካልሰጠን ultimately ኤረር ነው የሚሆነው ማለት ነው። ለዛ ነው ይኸውላችሁ ይሄ ስም ሰጠሁት all small letter bag ብዬ ይሄንኛው ሸርት ብዬ አንድ ወርድ ነው። ይሄንኛው ቲ ሸርት አዝ ሁለት ወርድ አሲም ቲ ለብቻው አንደርስኮር ብዬ ሸርት በዚህ ወይ ነው ያው በተቻለኝ መጠን ለዚህኛው እዚህ ሪሶርስ ውስጥ ያሉ ፋይሎች የሚከተሉት ስም ወይ ደግሞ ስም አሳይን ሲደረጉ የሚከተሉት ፓተርን ተከትዬ ነው ስም የሰጠሁት ማለት ነው። ስለዚህ እናንተም ኤኒ ኢሜጅ መጠቀም ትችላላችሁ። ግን be taken when you rename the name of those files እዚህ ጋር ኔም ስትሰጡ በጣም መጠንቀቅ አለባችሁ ካልሆነ ኤረር ስለሚላችሁ ማለት ነው። ስለዚህ በዚህ ወይ ሶስት ኢሜጅስ ከዛ አሁን ነገርኳችሁ ስማቸው ወይ ደግሞ ኔማቸው በዚህ ወይ የአንድሮይድ ሪሶርስስ ኔም ፓተርን ተከትላችሁ ኔም ከሰጣችሁ በኋላ ያው ቀጥታ ወደ ዴሞንስትሬሽን መግባት ትችላለን ማለት ነው። ኦልራይት ስለዚህ እዚህ ጋር ባይ ዲፎልት እንደዚህ ነው የሚሆነው። ይሄም እንደዚህ ኮላፕስ ነው የሚሆነው ባይ ዲፎልት። ስለዚህ ያው እንደተለመደው within the kotlin plus java የሚለውን ፎልደር ኤክስፓንድ አድርጌ እቺኛዋ ፓኬጅ እከፍታለሁ። ቢኮዝ የኔ ፓኬጅ ይሄንኛው ነው እንዳልኳችሁ ባለፈው ከዚህ በፊት በሰራሁት ዴሞንስትሬሽን ላይ እንደነገርኳችሁ እነዚህ ኢቭን ኢፍ ተመሳሳይ ከዚህ ፓኬጅ ተመሳሳይ ቢሆኑ እነዚህ ለቴስቲንግ ናቸው። እነዚህ ሳይሆን እቺኛው የመጀመሪያው ነው ኤክስፓንድ ስታደርጉ የአክቲቪቲ ጃቫ ሳይዱ ወይ ደግሞ ጃቫ ፋይል ኦፍ አወር አክቲቪቲ እዚህ ውስጥ ነው የሚያስቀምጥልኝ። የኤግዛምፕል ሳይድ ደግሞ እዚህ ውስጥ ነው የሚያስቀምጥልኝ። ሪሶርስ RAS stands for resource then layout ውስጥ እዚህ ውስጥ ያስቀምጥልኛል። ስለዚህ አሁን የምሰራውን ዴሞንስትሬሽን ለመስራት which is more or less እቺኛዋ ዴሞንስትሬሽን which is an activity ነው ዲዛይን ለማድረግ ያው አንድ አክቲቪቲ ክሬት ማድረግ አለብኝ ማለት ነው ለዴሞንስትሬሽን። ኦልራይት ስለዚህ more or less እቺኛዋ የምትመስል አክቲቪቲ ነው ዲዛይን የምናደርገው። የምንጠቀመው ሌአውት እንደነገርኳችሁ ሪሌቲቭ ሌአውት ነው። ከሊኒየር ሌአውት ሪሌሽንሺፑ በኋላ ላይ ነግራችኋለሁ። ስለዚህ ላይ ዴሞንስትሬሽን አክቲቪቲዋን ክሬት አደርጋለሁ። እዚህ ፓኬጅ ላይ ራይት ክሊክ ታደርጉና ፓኬጁ የኔ ፓኬጅ com.example.demo.app ነው የሚለው because our application name is demo.app ስለሚል እዚህ ጋር ብቻ የፓኬጅ እዚህ ጋር አለ። ስለዚህ ራይት ክሊክ አድርጋችሁ እንደተለመደው ኒው አክቲቪቲ then እዚህ ላይ ምን መርጣለ ማለት ነው ያው ቴምፕሌትስ either directly እዚህ ላይ መምረጥ ትችላላችሁ ወይ ደግሞ እቺኛው ጋር ክሊክ አድርጋችሁ እዚህ ያለች ማለት ነው ኢምፕቲ ቪው አክቲቪቲ ክሊክ አድርጌ then next ላለው then ዲፎልት ኔም ይሰጠኛል እዚህ ጋር ሜን አክቲቪቲ ቱ ብሎ ማለት ነው። ስለዚህ ይሄንኛው ዲፎልት ኔም እቀይራለሁ ማለት ነው። ስለዚህ ምንድነው የምለው ሪሌቲቭ ሌአውት ዲሞ አክቲቪቲ ብለው which is the demo activity for relative layout ልክ እንደማለት ነው። you can name it whatever you like actually ግን ያው ለኮንቬንሽን ሪሌቲቭ ሌአውት ተጠቅሜ መሰራው አክቲቪቲ ስለሆነ ምንድነው ያልኩት RL relative layout ዲሞ አክቲቪቲ ለኮንቬንሽን እንዳልኳችሁ የመጨረሻ አክቲቪቲ ብሎ ቢጨርስ የስሙ ስንሰጥ የአክቲቪቲያችን ኔም ስናደርግ መጨረሻ አክቲቪቲ የሚለውን ፓተርን ቢዝ ለኮንቬንሽን በጣም የተሻለ ነው የሚሆነው ማለት ነው። ስለዚህ አክቲቪቲ ክሬት ሳደርግ የጃቫ ሳይዱ ጃቫ ፋይል ኦፍ ማይ አክቲቪቲ ብቻ ነው ኔም የምሰጠው። ይሄንኛው አውቶማቲካሊ ራሱ ይሄ ኤግዛምፕል ፋይሉ የሚሰጠኝ ኔም ምንም ሞዲፋይ ሳላረግ because activity underscore ብሎ RL which is relative layout demo ብሎ አስቀምጦልኛል። I am okay with this one። ስለዚህ ቀጥታ ይሄን ምንም ሞዲፋይ ሳታረጉ ይሄም ምንም ሞዲፋይ የማደርገው ነገር የለም because የምፈልጋቸው ስለሆኑ ይሄ ፓኬጅ ኔሜ እዚህ ጋር የመረጥኩት ነው። ላንጉዌጅ ደግሞ ያው ጃቫ ነው የምጠቀመው ስለሆነ ከኮትሊን ሳይሆን ጃቫ ስለሆነ የምንጠቀመው that's okay so ፊኒሽ የሚለውን በተን ክሊክ አደርጋለሁ እዚህ ጋር ማለት ነው። ኦልራይት ያው አክቲቪቲ ክሬት ስናደርግ ከአክቲቪቲ ጋር የተያዙ አንዳንድ ዲፔንደንሲዎች እዚህ ላይ ኢንተግሬት እያደረገልኝ ነው። it takes a moment እዚህ ጋር ይውላችሁ ኢምፖርቲንግ ምናምን እያለ ብዙ የተወሰነ ሞመንት ነው ቴክ የሚያደርገው። so after a moment we will proceed ከተወሰነ ደቂቃ በኋላ ምን ይሄንኛው ፕሮግረስ እንደጨረሰ ምን ቀጥል ነው ይሆናል ማለት ነው። ኦኬ ያው እንደምታዩት ፕሮግረሱ እዚጋ ፊኒሽድ ይላል። እዚጋ እንደምታዩት ቲክ አድርጎልኛል። እዚጋም ቢውልድ ሰክሰስፉሊ ብሎ እዚጋ ፕሮግረሱ እንደጨረሰ ምልክት ይሰጠኛል ማለት ነው። ስለዚህ ቀጥታ ኮድ ማድረግ እችላለሁ ማለት ነው። እዚጋ ሁለት ፋይሎች አሉ። እዚጋ ምናልባት ከሌሉ
እነዚህ ውስጥ እዚህ አውቶማቲካሊ ካልተከፈቱ ያው አሁን የከፈትኩት አክቲቪቲ ጃቫ ሳይዱ እዚህ ያለ ሪሌቲቭ ሌአውት አርኤል ዲሞ አክቲቪቲ ይላል። ዳብል ክሊክ አድርጋችሁ ክፈቱ። እዚህ ላይ እንደምታዩት ማለት ነው። ዲዛይን ደግሞ እዚህ ያለች which is activity underscore rl demo ምትላለች። እዚህ ጋር ዳብል ክሊክ አድርጋችሁ እዚህ ላይ መክፈት ማለት ነው። ኦልራይት። ስለዚህ መጀመሪያ ፋይሎቹ እነዚህ 3 ፎቶ ፋይልስ ያልኳችሁ ሪሶርስ ስለሆነ ያው የተለያዩ ኢሜጅስ ማስቀመጥበት አንደር ዘ ሪሶርስ የራሱ ፎልደር አለው። ድሮውብል እዚህ ውስጥ ነው ማስቀምጣቸው ማለት ነው። ስለዚህ ምንድነው ማድረገው ማለት ነው እዚህ ያው ዲስክቶፕ ላይ ነው ያስቀመጥኳቸው አንድሮይድ ኢሜጅ የሚለውን ፎልደር ላይ እዚህ ጋር ነው ያስቀመጥኳቸው። ደብል ክሊክ አድርጌ ከፍታለሁ። ስለዚህ እነዚህ 3ቱ ፋይልስ ኢሜጅ ፋይልስ ሰሌክት ኦል አድርጋቸዋለሁ። ዘን ራይት ክሊክ አድርጌ ኮፒ ላለው ማለት ነው። ስለዚህ ቀጥታ እዚህ ላይ ፔስት አድርጋቸዋለሁ ማለት ነው። የት ላይ እዚህ ድሮውብል ፋይልስ ናቸው። አይ ሚን እነዚህ ኢሜጅስ አር ኮንሲደርድ አዝ ኤ ሪሶርስ ኢሜጅ ሪሶርስስ ወይ ደግሞ ኢሜጅ ፋይልስ አር እዚህ ውስጥ ነው የምናስቀምጣቸው። ኦልራይት ድሮውብል የሚለው ማለት ነው። ስለዚህ እዚህ ላይ ራይት ክሊክ አድርጋችሁ እዚህ ፎልደር ላይ ድሮውብል የሚለውን ፎልደር ላይ ራይት ክሊክ አድርጋችሁ ፔስት እንለዋለን ማለት ነው። እዚህ ላይ ፔስት ምትላለች። እዚህ ጋር ፔስት አደርጋለሁ። እንደዚህ ሚል ያመጣላችኋል። ዘን ኦኬ በሉት። ዘን አሁንም ኦኬ። 3ቱም ፋይልስ እዚህ ጋር ይኸውላችሁ ባግ ምትል ፋይል እዚህ ያለች፣ ሸርት እዚህ ያለች፣ ቲሸርት። ስለዚህ ቀጥታ ኮፒ ፔስት አደረኳቸው ማለት ነው። ኦኬ ያው እንዳልኳችሁ እነዚህ ኢሜጅስ ሪሶርስስ ናቸው። ኦልራይት ሪሶርስ ፋይልስ ስለሆኑ አንደር ዘ ሪሶርስ ድሮውብል ውስጥ ነው የምታስቀምጧቸው ማለት ነው። ድሮውብል ይኸውላችሁ ኤክስፓንድ ስታደርገው እዚህ ላይ ፔስት አደረኩ። እዚህ ላይ ኮፒ ፔስት ማለት ነው። እነዚህ ሰሌክት ኦል አድርጋችሁ ኮፒ አድርጋችሁ እዚህ ላይ ፔስት ማድረግ ነው። ልክ ሌሎች ፋይልስ እንደምናደርገው የት ነው የምናስቀምጠው? እዚህ ላይ ማለት ነው። ኦልራይት አንድ እነዚህ ፋይልስ እዚህ ላይ ያስቀምጫቸዋለሁ። እናንተም ልክ እንደዚህ ኮፒ ፔስት አድርጉና ከዛ በኋላ አሁን ያው ዲዛይን ማድረግ እንጀምራለን ማለት ነው። ያው የት ነው ዲዛይን የምናደርገው? እንዳልኳቸው አክቲቪቲ አሁን ክሬት ያደረኩት አርኤል ዲሞ which is relative layout demo activity የሚለውን አክቲቪቲ 2 ፋይል አለው ብያቸዋለሁ። አንደኛው ጃቫ ሳይድ ቢሄቨሩ ወይ ደግሞ ለጁ ኮንትሮል ማድረግበት ፋይል ነው። ይሄንኛው ደግሞ ዲዛይን ኦኬ ዲዛይን ማድረግበት ፋይል ነው ማለት ነው። ስለዚህ እዚህ ላይ መጀመሪያ ዲዛይን አደርጋለሁ። የትኛው ነው ዲዛይን ማድረገው? ሞሮለስ እችኛው ማለት ነው። ተጨማሪ እዚህ ኦን ዘ ግራውንድ ተጨማሪ አንድ ኤሌመንት ኤግዛምፕል ኤሌመንት አድ ምናደርግ ይሆናል። በኋላ ላይ እሷን አሳያችኋለሁ። ለሆነ ስፔሻል ፐርፐዝ የምንጠቀምባት አንድ ኤሌመንት which is actually text view ኤሌመንት እዚህ ላይ እናደርጋለን እንጂ ተመሳሳይ ሞሮለስ እችኛው የምትመስል እዚህ ጋር ኢሜጅ አለ ኦን ዘ ሌፍት ይሄ ኢሜጅ ነው። ኢሜጅ ቪው ሚል እስካሁን ድረስ አላየው ነው። በርግጥ ይሄንኛው ኤሌመንት አንድሮይድ ዊጅት ኢሜጅ ቪው ዛሬ ኢሜጅ ቪው ኤሌመንት ላይ ምን ሰራ ይሆናል ማለት ነው። እነዚህ 3 ምንድናቸው? ቴክስት ቪው ነው ማለት ነው። ኤዲቴብልስ ኤዲት ቴክስት ሳይሆን ቴክስት ቪው ኤሌመንትስ ናቸው። ስለዚህ ኢሜጅ ቪው አለኝ እዚህ 3 ቴክስት ቪው አለኝ። ዘን መሃል ላይ ሰፓሬተር አለች which is a view ከዛ በኋላ ኢሜጅ ቪው 3 ቴክስት ቪው ከዛ ኢሜጅ ቪው ከዛ 3 ቴክስት ቪው በዚህ ወይ ዲዛይን እናደርጋለን ማለት ነው። ስለዚህ ምንድነው የምናደርገው? እንደተነጋገር ነው አንድ አክቲቪቲ ክሬት ስታደርጉ ዲፎልት ሌአውቱ ኮንስትሬንት ሌአውት ነው ብያችኋለሁ። ዲፎልቱ እዚህ ጋር ይሁላችሁ። ለዛ ነው እዚህ ጋር ኮንስትሬንት ሌአውት ብሎ እዚህ ድረስ ዲፎልት ሌአውት ያመጣላችሁ ማለት ነው። ስለዚህ ከዚህኛው ዲፎልት ሌአውት which is ኮንስትሬንት ሌአውት ወደ ምን ቀይረዋለሁ ማለት ነው? ወደ ሪሌቲቭ ሌአውት። ስለዚህ እቺኛው ሙሉን ከዚህ ጀምራችሁ ኦኬ all the way back to this እዚህ ድረስ ሰሌክት አድርጋችሁ ወደ ሪሌቲቭ ሌአውት ቀይሯል። ስለዚህ ሪሌቲቭ አር ካፒታል ሪሌቲቭ ብላችሁ ጽፉ ይሁላችሁ። ሪሌቲቭ ሌአውት እቺኛው የመጀመሪያውን ደብል ክሊክ አድርገው። ስለዚህ ባይ ዱይንግ ሶ ምንድነው እያደረግን ያለ ነው? ያው ዲፎልት ኮንስትሬንት ሌአውት ወደ ሪሌቲቭ ሌአውት ቀይረናል ማለት ነው። እዚህ ጋር ኦፕኒንግ ታጉ ከዚህ እዚህ ድረስ አለች። ክሎዚንግ ታግ ደግሞ ሪሌቲቭ ሌአውት እዚህ ያለች ማለት ነው። ኢን ቢትዊን ነው እዚህ ላይ ነው ዲዛይን የምናደርገው ማለት ነው። ስለዚህ ዲዛይን ማድረግ ጀምራለሁ። ስለዚህ መጀመሪያ ኮምፖነንት ኤግዛምፕል ኮምፖነንት ወይ ደግሞ ዊጅት የሚሆነው እንዳልኳችሁ እዚህ ላይ ኢሜጅ ወደዚህ ልመልሳችሁ። እቺኛዋ ኢሜጅ መጀመሪያ ዲዛይን አደርጋለሁ። ከዛ ቀጥዬ እንደዚህ 3ቱ ከዛ ሰፓሬተር ከዛ እዚህ ከዛ እንደዚህ 3 ቴክስት ቪው ከዛ ሰፓሬተር እንደዚህ ያልኩ ነው ዲዛይን ማድረግ ማለት ነው። ስለዚህ ምን አደርጋለሁ? የመጀመሪያው ኢሜጅ ማስቀመጥበት ኤሌመንት ወይ ደግሞ ዊጅት ኢሜጅ ቪው የሚባል ኤግዛምፕል ኤሌመንት ወይ ደግሞ ዊጅት ስላለ እሷን እንጠቀማለሁ። ስለዚህ ሁላችሁ እዚህ ጋር ኢሜጅ ቪው እቺኛው የመጀመሪያውን። ስለዚህ እነዚህ ማች ፓረንት ወይ ደግሞ ራፕ ኮንተንት አልጠቀምም። ምንድነው የምጠቀመው? which is ኦኬ ለጊዜው ማች ራፕ ኮንተንት ልበለው ራፕ ኮንተንት ልበለውና በኋላ ላይ እንቀይረዋለን ማለት ነው።
ስለዚህ ፋይሏ እዚህ ጋር ያለችውን ፋይል እንዴት ላግኛት ነው? አሁን የት ነው የመጀመሪያውን ፋይል? እቺ ምንድናት? እቺ ሸርት የምትለው እቺ ሸርት ኦኬ። እቺኛዋ እዚህ ውስጥ ያለችው ወሪዛት እቺኛዋ እንዴት እዚህ ሪፈር እንዴት አክሰስ ላድርጋት ነው አሁን። ስለዚህ እንዴት ነው አክሰስ የምናደርገው? src ምትል android from the android environment s which is source ምትል attribute አለች። attribute of this image view component ወይ ደግሞ image view widget አንድ attribute አለች source from the android environment። እቺኛዋ ደብል ክሊክ አድርጉና ከዛ በኋላ ሪፈር ማድረግ ነው ማለት ነው። እንዴት ነው ሪፈር ማድረገው? add ብዬ drawable then the file name ማለት ነው። so add from the drawable folder forward slash then the name of the file ምንድን ነው? short እቺኛዋ ማለት ነው። እንትን እንዳታስቀምጡ ምንድነው ይሄ ኤክስቴንሽን ፋይል .jpg የሚለውን እንዳታስቀምጡ። ምንድነው the folder drawable then the name of the file that's okay በዚህ ወይ ሁላችሁ ፋይሏን እዚህ መጣልኛለች ማለት ነው። ኢሜጇ እዚህ ዲዛይን ላይ መጣልኛለች ማለት ነው። ይሄንኛው ሚኒማይዝ ላደርገውና ይኸውላችሁ እንደዚህ ያው ሳይዝ ምንድነው ያደረኩት? ራፕ ኮንተንት እንዲያደርጉት። ስለዚህ ይሄንኛው እዚህ ስማች እንዳለ ራፕ ኮንተንት ስላደረኩት ያው የኢሜጅ ሳይዝ ያው ትልቅ ነበር ማለት ነው። ሞር ኦፍ ዘ ዊድዙ ሞር ኦፍ የዲቫይሱን ያክል ዊድዝ ነው ያዘው። ሄት እዚህ አካባቢ እዚህ ድረስ ምናምን ይዞልኛል። ስለዚህ እንደዚህ ካረኩት በቃ ይሄ እቺኛው በዚህኛው ፋይል ብቻ እንዳለ የዲቫይስ ሳይዝ ሊሞላ ነው ማለት ነው። ስለዚህ እነዚህ ራፕ ኮንተንት ወይ ደግሞ ማች ፓረንት ከመል ሊትራል ቫልዩ ኤኒ ቫልዩ እሰጣለሁ ላይክ 150 ዲፒ ዊድዝ ይኸውላችሁ እንደዚህ እቺኛው ዊድዝ ማለት ከዚህ እዚህ ድረስ ያለችው 150 ዲፒ ናት ማለት ነው። ኦኬ ሄይትም ልክ እንደዛ 150 ዲፒ 150 ዲፒ ኦልራይት ይኸውላችሁ that's what I want። ስለዚህ ይኸውላችሁ ሪሌቲቭሊ አውት ኤሌመንቶቹ the elements ወይ ደግሞ the childrens of a relatively outs are by default on the top left corner እዚህ ላይ ነው የሚያስቀምጥላችሁ ማለት ነው። ስለዚህ አዲሽናል ሌላ ተጨማሪ ኤሌመንት እዚህ ላይ አድ ስናደርግ አሳያችኋለሁ በኋላ ላይ አድ ካረኩኝ እዚህ ላይ ነው one on the top of the other አንድ ላይ እዚህ ይደርባቸዋል ማለት ነው። ስለዚህ ወደዚህ አካባቢ እዚህ ወይ ደግሞ ወደ ታች እዚህ አካባቢ ምናምን ዲዛይን ለማድረግ ሙቭ ማድረግ የኛ ስራ ነው የሚሆነው ማለት ነው። we have to move ማድረግ አለብን ማለት ሙቭ ስናደርግ ልክ እንደ ሊኒየር ሌአውት ኢዘር ሆሪዞንታሊ ወይ ደግሞ ቨርቲካሊ አይደለም የምናደርገው። we have to what ምንድነው የምናደርገው? it has to be related to each other alright whether I mean the elements or the widgets within this relative layout like image view ነው a child view of this relative layout ነው። ስለዚህ ይሄንኛው either can be related with another child view so that we can relate to each other ምንለው at the same level ያሉ ወይ ደግሞ ይሄንኛው ከፓረንት ቻይልድ ፓረንት ሪሌሽን ከዚህ ጋር ሪሌት አደርገዋለሁ ማለት ነው። ሪሌት እያደረግን ነው ዲዛይን ልናደርግ የሚችለው ማለት ነው። ምን ኤግዛክት እዚህ ጋር የአንድሮይድ ሪሌቲቭ ሌአውት ሰርች እናደርግ እቺኛዋ ልክፈት እቺኛዋ from the እንዳልኳችሁ ያው ከአንድሮይድ ጋር የተያዘ ሪፈር በብዛት ሪፈር ማድረገው የራሳቸው ኦፊሻል ዌብሳይት ስላላችሁ from the developers.android.com የሚለውን እቺኛዋ ሪፈር አደርጋለሁ። እስቲ እዚህ ጋር ይውላችሁ ኦልራይት። ስለዚህ relative layout ምንድነው ያለው? a layout where the position of the children can be described in relation to each other or to the parents። ስለዚህ እያንዳንዱ children of the layout children ወይ ደግሞ inner views ብለን የምንላቸው they can be related to each other meaning that አንድ children ከሌላ children relate እናደርገው ማለት ነው or they can be related to its parent children parent relationship ማለት ነው። ስለዚህ ይሄንኛው ስናደርግ more or less I mean the ID is the most important thing። ስለዚህ ID define እናደርጋለን ለእያንዳንዱ inner view ወይ ደግሞ children views የምንላቸው ID define እናደርጋለን። based on that ID ነው relate የምናደርገው ማለት ነው። ፕራክቲካል ሳሳያችሁ more of clear ይሆናል ማለት ነው። for more information ይሄንኛው ሪፈር ማድረግ ትችላላችሁ። እዚህ ጋር በደንብ አድርጎ እዚህ እያንዳንዱን አስቀምጥላችኋል ወይ ደግሞ አንድም እዚህ ከራሳቸው ዌብሳይት from the developers android.com
አንድሮይድ ዴቨሎፐርስ የራሳቸው ዌብሳይት አላቸው። እኛውም ራይት ክሊክ አድርጋችሁ ኦፕን ስታደርጉ ሞሮለስ ተመሳሳይ ዲስክሪፕሽን ነው እዚህ ጋር ያላችሁ። ሪሌቲቭ ሌአውት ኢዝ ኤ ቪው ግሩፕ which is a layout group which is a layout manager ማለት ነው that displays child views in relative position። ስለዚህ ስሙ ራሱ ሪሌቲቭ ስለሆነ they have to what የምናስቀምጠው ወይ ደግሞ ዲዛይን የምናደርገው to the relative positions either we have to relate to each other meaning that አንድ ቻይልድ ከሌላ ቻይልድ ማለት at the same level ላይ ያሉ ማለት ነው። the same level ማለት አንድ ሁለት ቪውስ ሁለቱም ቻይልድ ከሆኑ in the child position ናቸው at the same level ናቸው ማለት ነው። ቻይልድ ፓረንት ሪሌሽንሺፕም ከሆነ በዛ ወይም ሪሌት ማድረግ እንችላለን። ስለዚህ anyhow in relative position ሪሌት እናደርጋቸዋለን እያለኝ ነው ማለት ነው። ስለዚህ ለምሳሌ the position of each view can be specified as relative to the sibling ይኸውላችሁ to sibling ማለት at the same position ያሉ at the same level ላይ ያሉ እንዳልኳችሁ ነው። ሁለት ኤሌመንትስ ወይ ደግሞ ሁለት ዊጀትስ ሁለቱም ቻይልድ ከሆኑ they are sibling to each other ሁለቱም ቪው sibling ኤሌመንትስ እንላቸዋለን ማለት ነው። ስለዚህ sibling አንድ ቻይልድ ቪው ከሌላ ቻይልድ ቪው ሪሌት ማድረግ ይችላል ወይ ደግሞ አንድ ቻይልድ ቪው ከፓረንት ቪው ሪሌት ማድረግ ይችላል ማለት ነው። to do this mostly id is the most important thing። ስለዚህ id ለእያንዳንዱ ቻይልድ ኤሌመንትስ id ዲፋይን እያደረግን በአይዲያቸው ነው ሪሌት የምናደርጋቸው ማለት ነው። ፕራክቲካል ሳሳያችሁ በጣም ግልጽ ይሆናል ማለት ነው። ስለዚህ ፎር ሞር ኢንፎርሜሽን ግን ሪሌቲቭ ሌአውት እነዚህ ሪሶርስስ ሪፈር ብታደርጉ ሞር ኦፍ ዲፕ የሆነ ወይ ደግሞ ዲፕ የሆነ አንደርስታንዲንግ ይኖራችኋል ማለት ነው። ኦልራይት ወደዚህኛው ልመለስ። ስለዚህ I have ስለዚህ የመጀመሪያው አንድ ኤሌመንት ኤግዛም ኤሌመንት ዲፋይን አድርጌያለሁ which is image view so that ሪሶርሴ እዚህ ላይ ያላችሁ እዚህ ያለች። ስለዚህ በአይዲ አንድ ቻይልድ ቪው ከሌላ ቻይልድ ቪው በአይዲ ስለሆነ ሪሌት ማድረጋቸው ማገናኛቸው። ስለዚህ አይዲ ዲፋይን አደርጋለሁ እንደተለመደው አይዲ from the android environment እዚህ ጋር ያላችሁ at plus id then I can name it whatever I like as far as it is valid identifier እስከሆነ ድረስ ማለት ነው። ስለዚህ ምን ልበለው image view iv stands for image view ለኮንቬንሽን። ስለዚህ ምን ልበለው ሸርት ልበለው image view ሸርት ልክ እንደዚህ ማለት ነው። ኦኬ ስለዚህ this is an id the name of the id for this child ከዚህ ጋር አይዲ ዲፋይን አድርጌያለሁ። ስለዚህ ሁላችሁ እዚህ ላይ ያስቀምጠውልኛል ማለት ነው። ሶ ወደዚህኛው ልመልሳችሁ። ስለዚህ እነዚህ አሁን ደግሞ እነዚህ ሶስቱንም አድ ማድረግ አለብኝ። ከዚህ ልጀምር ሞዴል ከዛ ሳይዝ ከዛ ፕራይስ። የዚህኛው ሞዴል የዚህኛው ሸርት ሳይዙ ሚዲየም ነው። ይሄ ፕራይሱ እዚህ ላይ ላስቀምጥ ማለት ነው። ኦኬ ስለዚህ እነዚህ ምንድናቸው ሞሮለስ ምንድናቸው ማለት ስታቲክ የሆኑ ዳታስ ስለሆነ ያዘልኝ ሞሮፍ ምንድናቸው ማለት ነው ቴክስት ቪው ናቸው ማለት ነው። ኦኬ ቴክስት ቪው ናቸው። ስለዚህ ቴክስት ቪው ኤሌመንት ነው የምጠቀመው ማለት ነው። ስለዚህ እዚህ ጋር ሰልፍ ክሎዚንግ ታግ እዚህ ጋር ከዘጋ በኋላ እዚህ ጋር ብላችሁ ለዛም ብላችሁ ቴክስት ቪው እንደዚህ ከዛ ዊድዝ እና ሃይት ራፕ ኮንተንት ልበለው ራፕ ኮንተንት እንደዚህ። ስለዚህ እንዳትረሱ መጀመሪያ ሰልፍ ክሎዚንግ ታግ እንደዚህ ልዝጋና ከዛ በኋላ አዲሽናል ኤሌመንትስ ዲፋይን ላደርግ እዚህ ጋር ማለት ነው። አንደኛ ቴክስት ምንድን ነው የምትለው ቴክስቱ ማለት ነው የኮንተንቱ ሞዴል ኮለን ሸርት የምትለውን ጽፋለሁ ማለት ነው። ስለዚህ ሞዴል ኮለን ሸርት እንደዚህ ማለት ነው። እዚህ ጋር ሳይዝ ትንሽ ልጨምር ቴክስት ሳይዝ which is የመጀመሪያው እዚህ ጋር from the android environment ቴክስት ሳይዝ 25 ኤስፒ ለሳይዝ ከሆነ ኤስፒ ሜዠርመንት ዩኒት ሜዠርመንት ነው የምንጠቀመው። በተደጋጋሚ ነግሬያችኋለሁ። አሁን ምስ ነው የምንጠቀመው ማለት ነው። እዚህ ጋር ሁላችሁ ምን ብያችሁ ነበረ የምንጠቀመው ሌአውት ሪሌቲቭ ሌአውት ከሆነ ባይ ዲፎልት ልክ እንደ ሊኒየር ሌአውት ባይ ዲፎልት ሆሪዞንታሊ አይደለም የሚያስቀምጥልኝ ማለት ነው። ስለዚህ ኦሪየንቴሽን ቨርቲካል በማድረግ ደግሞ ቨርቲካሊ ምናምን ልክ እንደዛ አይደለም ሊኒየር ሌአውት ላይ እንደሰራ ነው ማለት ነው። ይሄንኛው ምን ብያችሁ ነበረ one on the top of the other by default on the top left corner የዲቫይስ ቶፕ ይሄንኛው ነው ሌፍት ደግሞ ይሄንኛው እዚህ ላይ ነው የሚያስቀምጥላችሁ ማለት ነው። ተጨማሪ ሌላ ኤሌመንትስ እዚህ ላይ አድ ብታደርጉ እዚህ ላይ ነው እየደረበ አንድ one on the top of the other እዚህ ላይ ያስቀምጥላችኋል። yet on the top left corner of the device or the layout እዚህ ላይ ነው የሚያስቀምጥላችሁ። ስለዚህ ወደዚህኛው
ሙቭ ማድረግ የኛ ስራ ነው የሚሆነው ማለት ነው። ኦልራይት ስለዚህ ምንድን ነው የማደርገው ማለት ነው አይዲ መጀመሪያ የራሱን አይዲ ዲፋይን አደርጋለሁ እዚህ ላይ አይዲ + አይዲ ቴክስት ቪው ስለሆነ ቲቪ stands for text view ቲቪ short model ኦልራይት ቲቪ የሸርት እዚህ ጋር የሸርት ሞዴል ቴክስት ቪው ብዬ አስቀምጫለሁ። you can name it whatever you like actually ይሄን as far as valid identifiers ከሆነ ድረስ ሌላ ስም መስጠት ትችላላችሁ። ሶ እዚህ ላይ የሁላችሁ ትንሽ እሺ ወደዚህኛው ሙቭ አድርጓለሁ ይሄንኛው እንግዲህ ስለዚህ የሁላችሁ ምንድነው ያልኳችሁ አንድ ቻይልድ ቪው ከሌላ ቻይልድ ቪው ሁለቱንም እነዚህ ቻይልድ ናቸው ሁለት እነዚህ ቻይልድ ናቸው ይሄንኛው ደግሞ ፓረንታቸው ነው ማለት ነው this is the parent of those two childs ስለዚህ at the same level እነዚህ ሁለት childs ምንድናቸው they are sibling to each other because at the same level at the child level ነው ያለው ማለት ነው ሁለቱም ቻይልድ ናቸው ስለዚህ ምንድናቸው እነዚህ ሳይብሊንግ ሪሌሽንሺፕ እንላቸዋለን ማለት ነው ወይ ደግሞ ቻይልድ ሪሌሽን አንድ ቻይልድ ከሌላ ቻይልድ ጋር ሪሌት ማድረግ ይችላል ማለት ነው ስለዚህ ምንድነው ያልነው ዲፋይን ስናደርግ እዛ አንድሮይድ ኦፊሻል ዌብሳይት ላይ ዲፋይን ስናደርግ ምንድነው ያልነው አንድ ኤሌመንት ከሌላ ኤሌመንት ከአንድ ቻይልድ ቪው ከሌላ ቻይልድ ቪው ሪሌት ማድረግ ይችላል which is sibling relationship or አንድ ቻይልድ ቪው ከፓረንት ቪው ሪሌት ማድረግ ይችላል which is the child parent relationship ማለት ነው ቤድሮን ዲስ ነው እዚህ ላይ ሪሌት የምናደርገው ስለዚህ ምን አደርጋለሁ ይሄንኛው ሞዴል ሚለውን እዚህ ጋር ያለውን ቴክስት ቪው to the right of እዚህ ላይ ማስቀመጥ ፈለኩ ስለዚህ to the right of ብላችሁ ጽፉ እዚህ ጋር ይሁላችሁ to the right of alright android from the android environment layout underscore to the right of ሚል ችኛዋ አትሪቢዩት ተጠቀምና ከዛ በኋላ at plus at id to the right of what the image የኢሜጅ አይዲ ደግሞ እዚህ ያለች ማለት ነው ለዛ ነው አይዲ the most important thing in relative layout id the most important thing ያልኳችሁ ለዛ ነው ስለዚህ የዚህኛው because እቺኛው ቴክስት ቪው የትኛው ቴክስት ቪው ኢሜጁ to the right of this image ማስቀመጥ ፈለኩ እዚህ ላይ ማለት ነው ስለዚህ ኢሜጇ ደግሞ በአይዲው ነው አይዴንቲፋይ ማድረገው ማለት ነው ስለዚህ to the right of what this id at id እዚህ ላይ ሪፈር ለማድረግ ፕላስ አትጠቀሙ እዚህ ጋር ዲፋይን ለማድረግ አንዴ ዲፋይን ለማድረግ at plus id አንድ ኢሜጅ ቪው የራሱ አይዲ ዲፋይን ለማድረግ at plus id ከዛ በኋላ የተለያየ ቦታ ላይ ሪፈር ለማድረግ ደግሞ at id ብቻ then the name of that id ኢሜጅ ቪው ሸርት ምትለውን ይውላችሁ እዚህ ላይ ሙቭ አድርጎታል ማለት ነው አያችሁ እዚህ ላይ ማለት ነው ስለዚህ ምን ፈልጋለሁ ትንሽ ስፔስ እዚህ ጋር ማርጂን ማለት ነው እንደተለመደው ይሄ ማርጂን እዚህ ጋር ሆኜ ማርጂን ሌፍት ማለት ይችላልው because እዚህ ጋር ሆኜ ሌፍት ወይ ደግሞ እዚህ ጋር ሆናችሁ ከፈለጋችሁ ራይት ይሄ በተደጋጋሚ የሰራ ነው ስለሆነ እዚህ ጋር ልሆንና ማርጂን ሌፍት ችኛው ይውላችሁ አንድሮይድ ሌአውት ማርጂን ሌፍት 15 ዲፒ ኦልራይት ይውላችሁ 15 ዲፒ ማለት ችኛው ነው ማለት ነው እዚህ ጋር ምንም መጀመሪያ ምንም ስፔስ አልነበረም አሁን ግን በዚህ ወይ ማለት ነው ስለዚህ ዩዘሩ ይሄንኛው ኮንተንት ይሄንኛው ሾርት ኮንተንት ሲአይ ሞር ኦፍ ፎከስ ማድረግ ያለበት ሞዴሉ ላይ እንዲሆን ስለፈለኩ እቺኛዋ ቦልድ አረጋታለሁ ማለት ነው ሶ ስታይል አይ ቲንክ ቴክስት ስታይል እቺኛዋ ደብል ክሊክ አድርጋችሁ ቦልድ value either italic or normal margin ስለዚህ bold አላረጋት ስለዚህ by making this here is እቺኛው bold አረኳት ማለት ነው alright ሌላ font family sans serif light ላረጋው እንደዚህ ማለት ነው alright it looks very nice እንደዚህ ማለት ነው ስለዚህ ሁለት ዲፋይን አድርገን ጨርሰናል ስለዚህ ይኸውላችሁ ይሄ መነሻችን ራሱ እንደዚህ ነበር ስለዚህ እኛው ዲዛይን አድርገናል ሁለት ይቀረኛል ማለት ነው እነዚህ ሳይዝ እና ፕራይስ እነዚህም ቴክስት ቪው ናቸው ዲዛይን ለማድረግ ቀጥላለሁ ማለት ነው ስለዚህ ተጨማሪ ምንድነው ቴክስት ቪው ስለሆነ ቴክስት ቪው እንደዚህ እኛው ደብል ክሊክ ታደርጉ እንደዚህ ዊድዝ እና ሄይቱ ራፕ ኮንተንት ለዋለው መጀመሪያ ሰልፍ ክሎዚንግ ታግ ስለሆነ ታጌን ልዝጋና ከዛ በኋላ እንደተለመደው text which is size colon medium m ለዛ ነው የሚለው እኛው ምሮለስ እኛው ያየው ለስራ ያ medium
ከዛ ሳይዝ ቴክስት ሳይዝ ኦራይት ቴክስት ሳይዝ 25 ዲኤስፒ ሶሪ ለኮንሲስተንሲ ይኸውላችሁ ባይ ዲፎልት የት ያስቀምጥላችኋል ብያችሁ ባይ ዲፎልት ኤልዌይስ ዲፋይን ስናደርግ አንድ ኤሌመንት ወይ ደግሞ ዊጀት ኦን ዘ ቶፕ ሌፍት እዚህ ላይ ነው የሚደረበው ማለት ነው። ስለዚህ ወደዚህኛው ሙቭ ወይ ደግሞ አሬንጅ ማድረግ የኛ ስራ ነው የሚሆነው ማለት ነው። ስለዚህ ቱ ዘ ራይት ኦፍ ዲስ ቢሎው ዲስ ማስቀምጠዋለሁ ማለት ነው። ሶ ቱ ዘ ራይት ኦፍ ዲስ አይዲ ስላለኝ ይሄንኛው ቢሎው ዲስ ቢሎው ዘ ሞዴል አይዲውን ስላለኝ ቤድሮን ተስ ቱ አይዲስ እየተጠቀምኩኝ ኦርጋናይዝ አይ ሚን ችኛዋ ዲዛይን አረጋታለሁ ማለት ነው። ሶ ቱ ዘ ራይት ኦፍ ችኛዋ አትሪቢዩት ወይ ደግሞ ፕሮፐርቲ ኦፍ ዲስ ኤሌመንት ዘን አት አይዲ the image to the right of the image ID ደግሞ እዚህ አለች ይኸውላችሁ to the right እዚህ ላይ ግን below ይሄንኛው እዚህ ላይ አስቀምጠው yes to the right of ነው ግን below the model ደግሞ ማድረግ አለብኝ ማለት ነው። ስለዚህ አሁንም below ብላችሁ ጽፉ ይኸውላችሁ layout below from the Android environment አሁንም ዋት የሞዴሏ አይዲ ምንድን ነው የምትለው ዲፋይን ስላደረኩ አይዲ እዚህ ላይ ይኸውላችሁ ይሄ የራሱ አይዲ ዲፋይን አድርጌያለሁ እዚህ ጋር ግን ሪፈር እያደረኩ ነው ማለት ነው። በአይዲያቸው ይሄ ኢነር ቻይልድ ቪው እና ይሄንኛው ቻይልድ ቪው በአይዲያቸው ሪሌት አድርጌ ዲዛይን እያደረኩ ነው ማለት ነው። ስለዚህ እዚህኛው አይዲ ምንድን ነው ቴክስት ቪው ቲቪ ሸርት ሞዴል የምትለው እዚህ ጋር አለች አት ፕላስ እንዳትጠቀሙ ሪፈር ለማድረግ ይኸውላችሁ ቱ ዘ ራይት ኦፍ የስ ቢሎው እዚህ ላይ አስቀምጡ። አሁን ምንድን ነው የሚቀረን ትንሽ እዚህ በመሃል ላይ ስፔስ ማርጂን እንፈልጋለን። እዚህ ጋር ሁለቱ ቢትዊን ዘ ሞዴል እና ዘ ሳይዝ ስፔስ ስለሌለ ስፔስ ፈልጋለሁ ማለት ነው። ስለዚህ ማርጂን ነው እሱ ደግሞ ኢን ቢትዊን ቱ ኤሌመንትስ ስፔስ ከፈለጋችሁ ማርጂን እንደምትጠቀሙ ስለዚህ ማርጂን ብላችሁ ጽፉ ማርጂን ቶፕ እዚህ ጋር ሆናችሁ ማርጂን ቶፕ ከፈለጋችሁ ቱ ዘ ቶፕ ኦፍ ዲስ ዋን ስፔስ ይሰጣችኋል። እዚህ ጋር ሆናችሁ ሌፍት ካላችሁ ደግሞ እዚህ ላይ ይሰጣችኋል ማለት ነው። ስለዚህ ማርጂን ሌፍት 15 ዲፒ ለኮንሲስተንሲ to the left of size I mean margin space define አድርጌያለሁ። ሌላ ደግሞ margin top which is 15 አካባቢ ይሄም 15 ዲፒ ኦራይት እንደዚህ ማለት ነው። ኦር 20 ልበለው ይሄንኛው ኦራይት አይ ቲንክ ያ ችኛዋ 20 ልበላት እዚህ ላይ ያ ቺ ማረፍ ትንሽ 20 ዲፒ ኦራይት ሶ ሌላ ቦልድ ያውቺ እዚህ ላይ ይዘሩ ይሄንኛው ኮንተንት ሲያይ ሞሮፍ ሞዴሉ ፎከስ እንዲያርግ ስለፈለኩት እኛው ቦልድ ብቻ አረኩ። ይሄንኛው ቦልድ አራግም ግን ፎንት ፋሚሊው ትንሽ ቀይሯለሁ። ፎንት ፋሚሊ ሳንስ ሰሪፍ ላይት አረጋለሁ ልክ እንደዚህ ማለት ነው። ኦራይት ኢት ሉክስ ኤክሰለንት ነው። ሂር ዊ ጎ ኦኬ አንድ ይቀራል። ቴክስት አሁንም ቴክስት ቪው ምንድነው የሚቀረው the price ያ ቴክስት ቪው ቴክስት ቪው ራፕ ኮንተንት ዊድዙ ሄይትም ራፕ ኮንተንት አረጋለሁ ሰልፍ ክሎዚንግ ታግ ችኛው ልዝጋና ባይዘው ይሄንኛው አይዲ የራሱን ዲፋይን አላረኩም። እሺ የራሱ አይዲ ዲፋይን ላረግ አይዲ የራሱ ዲፋይን ሳረግ አት ፕላስ አይዲ ብዬ ነው የምጀምረው። ከዛ ኤኒ ቫሊድ አይደንቲፋየር እሰጣለሁ። ቲቪ ፎር ኮንቨንሽን ቴክስት ቪው ሸርት ሳይዝ ልበለው የሸርት ኮንተንት ሳይዝ ማለት ነው። ኦራይት የሸርት ሞዴል ሾርት ሳይዝ አሁን ደግሞ አይዲ ሾርት አት ፕላስ አይዲ የቲቪ ቴክስት ቪው የሾርት ምን ፕራይስ ኦራይት ቢኮዝ እችኛዋ ለፕራይስ ስለሆነ የሰራው እችኛዋ ማለት ነው። ስለዚህ የራሱን አይዲ ዲፋይን አደርጋለሁ። ከዛ በኋላ ይሁላችሁ እዚህ ሰልፍ ክሎዚንግ ታግ ስለዘጋውኝ ምን አደርጋለሁ አሁን ቴክስት እጽፋለሁ which is ፕራይሱ ኤኒ ያው 2000 ኢትዮጵያን ብር ነው ያልኩት 2000 ኢትዮጵያን ብር ኦኬ ሳይዝ ለኮንሲስተንሲ 25 ለሌሎችም 25 ለተጠቀምኩ 25 ኤስፒ ልጠቀም። ኦራይት ይኸውላችሁ ባይ ዲፎልት እንዳልኳችሁ ነው ኦን ዘ ቶፕ ሌፍት ኮርነር እዚህ ላይ ያስቀምጥላችኋል። ስለዚህ ወደዚህ ሙቭ ማድረግ አለብኝ። ምንድነው ማድረገው አሁን I have to relate ይሄንኛው ከማን ጋር ሪሌት አድርጋለሁ? አንደኛ ከዚህ ጋር ሪሌት አድርጋለሁ because below this እዚህ አካባቢ ስለፈለኩ below this
እንደገና ደግሞ ከኢሜጁ ከዚህ ጋር ሪሌት አደርገዋለሁ ማለት ነው። ስለዚህ እነዚህ ከዚህ ጀምሬ እነዚህ ሁሉ እዚህ ድረስ ዲፋይን ያደረኳቸው አት ዘ ሴም ሌቨል ነው ያሉት ኦል ቺልድረንስ። ስለዚህ ሳብሊንግ ሪሌሽንሺፕ እንላቸዋለን ማለት ነው። ዊ ካን ሪሌት ሳብሊንግ ሪሌሽንሺፕ የምንላቸው አንድ ቺልድረን ቪው ከሌላ ቺልድረን ቪው ባይ አይዲ ሪሌት ስናደርገው ማለት ነው። ኦር በኋላ ላይ ያሳያቸዋለሁ ደግሞ አንድ ቺልድረን ቪው ከፓረንቱ እንዴት ሪሌት እንደምናደርግ ደግሞ አሳያቸዋለሁ። ኦራይት። ስለዚህ አንድ ቺልድረን ቪው ከሌላ ቺልድረን ቪው ሪሌት ስናደርግ እንዳልኳችሁ እነዚህ ያው ቱ ዘ ራይት ኦፍ ቱ ዘ ሌፍት ኦፍ ቢሎው ምናምን እያል እነዚህ አትሪቢዩት ነው የምንጠቀመው ማለት ነው። እነዚህ ስሩ ዴር አይዲ ማለት ነው። ኦኬ። ለምሳሌ እኛው ቱ ዘ ራይት ኦፍ ቢሎው እነዚህ ሳብሊንግ ሪሌሽንሺፕ የምንጠቀማቸው አትሪቢዩትስ ናቸው ማለት ነው። ኦራይት። ስለዚህ እኛው ሁላችሁ ባይ ዲፎልት እዚህ ያስቀምጡልኛል። እዚህ ያስቀምጣታለሁ። ሚኒንግ ዛት ቱ ዘ ራይት ኦፍ ዲስ ዋን ኦኬ ቱ ዘ ራይት ኦፍ ዲስ ዋን ዘን ቢሎው ዲስ ዋን እዚህ አካባቢ እንዲያስቀምጥልኝ ማለት ነው። ስለዚህ እንደተለመደው ሳብሊንግ ሪሌሽንሺፕ ወይ ደግሞ ቻይልድ ከቻይልድ ጋር ሪሌት ስናደርግ በአይዲያቸው ምን አትሪቢዩትስ እንጠቀማለን? አንደኛ ቱ ዘ ራይት ኦፍ ኦር ቱ ዘ ራይት ኦፍ ቱ ዘ ሌፍት ኦፍ እነዚህ ይኸውላችሁ እዚህ ጋር ቱ ዘ ራይት ኦፍ ቱ ዘ ሌፍት ኦፍ ቱ ዘ ኢንድ ኦፍ ምናምን ነገር። ስለዚህ እዚህ ጋር ለምሳሌ ቱ ዘ ራይት ኦፍ የዚህኛው ማስቀመጥ ስለፈልኩት እኛው አትሪቢዩት እጠቀማለሁ። ዘን የአይዲዋ የዚህኛው አይዲ ምንድናት? የኢሜጁ አይዲ ወደ ላይ ልመልሳችሁ አይቪ ሸርት የምትለውን ሶ አት ፕላስ እንዳትሉ ሪፈር ለማድረግ ፕላስ አት አይዲ ብቻ ዘን ፎር አይዲ ዘን ፎር ስላሽ ኢሜጅ ቪው አይቪ ሸርት እዚህ ያለችው ማለት ነው። እኛዋ ያው yes to the right አደረገው ግን should be below this one ይሄም to the right of ስለሆነ ነው። እዚህ ጋር ልክ እዚህ ላይ below ሳትሉ ራይት ስላላችሁ እዚህ by any ወይ ደግሞ በተአምር እዚህ እንዲያስቀምጥላችሁ ኤክስፔክት አታደርጉ። ይሄም to the right of this ነው ግን እዚህ ላይ below ብላችሁ ደግሞ below this ስትሉ እዚህ ላይ ይመጣላችኋል ማለት ነው። ራይት። ስለዚህ አሁን below የሚለውን ተጠቀማለሁ። below layout below what የዚህኛው ሳይዝ አይዲ የሳይዙ አይዲ የት ነው ያለችው? የሳይዙ ይሄ ሞዴል ነው። የሳይዙ አይዲ እዚህ ጋር ቲቪ ሸርት ሳይዝ ያ አት አይዲ ቲቪ ሸርት ሳይዝ እችኛው ማለት ነው። እዚህ ጋር እንደዚህ ሳደርገው ሁላችሁ እዚህ ላይ ያመጣልኛል። ምንድን ነው የቀረኛውን? ማርጂን ሌፍት እና ማርጂን ቶፕ። ኦራይት። ማርጂን ቶፕ ለኮንሲስተንሲ ቶፕ ከሆነ 20 ዲፒ ሌፍት ከሆነ 15 ለኮንሲስተንሲ which is margin left 15 ዲፒ ይኸውላችሁ እንደዚህ እዚህ ላይ ያስቀምጥልኛል ማለት ነው። ኦራይት። አሁን እንደዚህ ማየት ትችላላችሁ ይኸውላችሁ it looks excellent ኦራይት። ስለዚህ እችኛዋ ግን ምን ረስቻለሁ ከሌሎች ፎንት ፋሚሊ ቀይረዋለሁ። ይሄኛው ፎንት ፋሚሊ from the Android environment እኛው attribute then sans serif ላይት አደርጋለሁ እንደዚህ ማለት ነው። ኦራይት። ስለዚህ የመጀመሪያው ሞሮለስ ይኸውላችሁ የመጀመሪያው ጨርሻለሁ ማለት ነው። ስለዚህ እዚህ ጋር በመሃል ላይ ሰፓሬተር አለች። እኛው ሰፓሬተር አሁን ዲፋይን አደርጋለሁ። አንድሮይድ ሰፓሬተር። ስለዚህ አንድሮይድ ሰፓሬተር ሆሪዞንታል ሰፓሬተር ነው አይደለ? ይሄ ቨርቲካል አይደለም። ይኸውላችሁ ሰፓሬተር እዚህ ጋር ሆሪዞንታል ሰፓሬተር 1 2 አለች። ስለዚህ እኛው መጀመሪያ ሰፓሬተሯ ዲፋይን አደርጋለሁ። ስለዚህ ኖርማል ቪው ነው የምጠቀመው። ቪው ኦራይት ቪው which is width match parent height 1 dp ኦራይት። እንደዚህ ላደርግና ይኸውላችሁ እዚህ አለች ባይ ዲፎልት ያው on the top ሌፍት ኮርነር ስለሚያስቀምጠው ነው እዚህ ጋር አለች። ያው ሙሉ ይሄ ዊድዙ ማች ፓረንት ሙሉ ስለሆነ እዚህ ድረስ ስለሚታያችሁ ነው እንጂ ባይ ዲፎልት እዚህ ላይ ያስቀምጠውልኛል። ስለዚህ ሌላ እንትንም ልጨምርና which is background color which is android background at android colon color darker gray ችኛው value list እና from android color then / darker gray ያው on the android on this የተቀመጠ previously defined የተደረገ color አለ። እሱን access ወይ ደግሞ refer እያደረኩ ነው።
ይሄ እኛ ዲፋይን ያደረግነው ከለር አይደለም። አንድሮይድ ዲቨሎፐርስ ዲቨሎፕ ተደርጎ somewhere on the from android ዘን ከለርስ ብዬ እዚህ ላይ አክሰስ አረኳት ማለት ነው። ባይ ዘ ወይ እቺኛው ቫልዩ አስቀምጣችሁ ያው ዳርከር ግሬይ ከለር አሳይን ያደርግላችኋል። እዚህ ጋር እንደምታዩት እቺኛዋ ከለሯ ዳርከር ግሬይ ናት ማለት ነው ከለሯ። ኦኬ ስለዚህ ምን አደርጋለሁ እዚህ ላይ አሁን የራሷን አይዲ ልስጥ። መጀመሪያ አይዲ ዲፋይን ላደርግ at plus id view separator 1 መጀመሪያ separator እንደዚህ አይዲ ልስጥና ከዛ በኋላ የት ነው ማስቀመጥ የፈለኩት below this ላድርገው ዝም ብዬ below this image ኦኬ ከኢሜጁ እዚህ አካባቢ ነው እንዲያመጣልኝ የፈለኩት። ስለዚህ below ብቻ ልጠቀም below ምትል ይሁንላችሁ from layout below which the image የኢሜጅ አይዲ ደግሞ ምንድነው iv short ምትለው ማለት ነው። እዚህ ይሁንላችሁ እዚህ ጋር መጥቶላችኋል ማለት ነው። እዚህ ያለች ስለዚህ አሁን ምን ያስፈልገኛል ትንሽ ስፔስ ያስፈልገኛል ማለት ነው። which is margin ብዬ ዲፋይን አደርገዋለሁ እዚህ ላይ margin top እችኛዋ 20 dp ሶሪ እንደዚህ ማለት ነው። ኦልራይት ይሁንላችሁ ሰፓሬተሯ actually we ኖርማል ቪው ነው እየተጠቀምን ያለ ነው ማለት ነው። ቪው ኤሌመንት ነው እየተጠቀምን ያለ ነው ማለት ነው። ቪው ደግሞ ያው it is a rectangle. View is a rectangle that we can put a content on it, a rectangle on the device that we can put or display that can display a content on it. ስለዚህ ያው እንዳልኳችሁ ለምሳሌ እኛው ይውላችሁ ሄይቱ ሰፓሬተር እንዲመስል ነው አንድ ዲፒ ያልኩበት ዋናው ምክንያት ሰፓሬተር it looks like separator ነው የፈለኩት so it should ማለት separator line of ይሄ horizontal line መምሰል አለበት ማለት ነው። ለዛ ነው ሄይቱ እንጂ ለምሳሌ እዚህ ጋር ይሁንላችሁ 10 ወይ ደግሞ 20 ልበለው ወይ ደግሞ እዚህ ጋር ይሁንላችሁ 10 ልበለው ያያችሁ ነው ማለት ቪው ነው። ኦልራይት ቪው ደግሞ ሬክታንግል ነው ብያችኋለሁ። it is a rectangle እዚህ ጋር ይሁንላችሁ 100 ልበለው እዚህ ጋር ይሁንላችሁ ማረፍ እንዲታያችሁ here is actually ልክ እንደ ሌሎች ቪዎች ዲፋይን የምናደርገው ነው ማለት ነው። ስለዚህ ምንድነው ያያርክ ያለሁት just ማለት ላይን ይሄ ሆሪዞንታል ላይን የሚመስል ነገር በሰፓሬተር ዲዛይን ማድረግ ፈለኩ 1 ዲፒ አርኳት ማለት ነው። so it looks like what a line a separator actually but ሬክታንግል ሚለውን እንድትመስል ስላልፈለኩ የውላችሁ ሄይቷ 1 ዲፒ ያልኩ ይሄንኛው ማች ፓረንት ከዛት ከዚህ እዚህ ድረስ ሙሉ እንዲሆን ማለት ነው። ማች ፓረንት አርኩችኛው 1 ዲፒ ብቻ አልኳት ማለት ነው። that's why በዚህ ዋይ ሰፓሬተር አስቀመጥኩ ማለት ነው። ዛን የሚቀጥለው ደግሞ እነዚህን እንሰራለን ማለት ነው። ተማሳይ ከዚህ ጋር ማሮፍ ተማሳይ ስለሆነ ቶሎ እያልኩኝ ይሄንኛው እንሰራለን ማለት ነው። ስለዚህ ምንድነው ይሄንኛው ኢሜጅ ቪው ነው ኢሜጅ ማስቀመጥበት። ስለዚህ ኢሜጅ ቪው አለኝ 3 ቴክስት ቪው እዚህ ጋር ኢሜጅ ቪው ሰፓሬተር በመሃል አለ ኢሜጅ ቪው 3 ቴክስት ቪው ማለት ነው። ሶ ኢሜጅ ቪው ዊድዝ እና ሄይት 150 እንደተለመደው ዲፒ ሄይትም 150 ዲፒ then self closing tag ችልዝጋና then source source from the environment ምንድነው at drawable ማለት ይሄ ሁለተኛው ምንድናት ቲሸርት አይደለ ቲሸርት ደግሞ ሶርሷ የታለች እቺኛው ማለት ነው። እቺኛው አክሰስ አረጋታለሁ ቲሸርት ምትለውን አክሰስ አረጋታለሁ እዚህ ላይ from the drawable at drawable / t-shirt alright ይኸውላችሁ ባይ ዲፎልት እዚህ ላይ ስለሚያስቀምጥላችሁ ነው on the top እንዳልኳችሁ ነው። እዚህ ላይ ማምጣት የኛ ስራ ነው የሚሆነው። ኦኬ then የራሱ አይዲ ዲፋይን አደርጋለሁ at plus id text view t-shirt ያቺ ሸርት ነበረች እኛዋ t-shirt አልኳት አይዲዋን ተመሳሳይ ከሆነ ያው ኤረር ስለሚሆን ነው። you can actually limit what every like as far as valid identifiers ከሆነ ድረስ ከዛ በኋላ እዚህ ማምጣት አለብኝ። ስለዚህ below the separator የሰፓሬተር አይዲ እዚህ አለች። ስለዚህ below ላይ አስቀምጣታለሁ ማለት ነው። ስለዚህ below ሚል ሌላ አትሪቢዩት ተጠቀማለሁ which is below what the separator ID እዚህ አለች at id /view separator 1 እቺኛው ማለት ነው which is actually እቺ
እቺኛዋ ከዚህ በታች አስቀምጥልኝ which is ከዚህ በታች ይኸውላችሁ እዚህ ያስቀምጥላችኋል ማለት ነው። ስለዚህ on the left ስፔስ አልፈለኩም። ልክ እዚህ ጋር on the left እና top እዚህ ጋር ያው ከዲቫይስ ጋር አንድ ላይ እንትን ስላለ አልፈለኩም። ግን እዚህ ላይ on the top ትንሽ ስፔስ ፈልጋለሁ because separator እዚህ ጋር አንድ ላይ ስለተያያዙ ማለት ነው። ስለዚህ እዚህ ላይ ምን አደርጋለሁ? top margin top 20 dp ለኮንሲስተንሲ ቶፕ ከሆነ 20 እየሰጠው ነው። ሌፍት ከሆነ ደግሞ 15 ለኮንሲስተንሲ ማለት ነው። ኦልራይት ሶ ኢት ሉክስ ላይክ ዚስ ዋን ኦኬ። ከዛ ቀጣይ እነዚህ ምንድናቸው? ቴክስት ቪው፣ ራፕ ኮንተንት፣ ሰልፍ ክሎዚንግ ታግልስ ጋና ከዛ ቴክስት ምንድነው የሚለው? ሞዴል ዋት ቲሸርት ስቴዚጋሊ ሞዴል ያ ቲሸርት እኛዋ ኮንተንቷ ነው። ቲሸርት ልበለው። ሳይዝ 25 ለኮንሲስተንሲ ኤስፒ። እሺ መጀመሪያ እዚህ ላይ ላምጣትና ባይ ዲፎልት ያው እዚህ ነው ያስቀምጣታል። እዚህ ላምጣትና which is to the right of this one this image then below the separator. So to the right of at id የዚህኛው ኢሜጅ ሁለተኛው ኢሜጅ አይዲው ምንድነው? ቲቪ ቲሸርት which is sorry ይሄንኛው ለኮንቬንሽን አይቪ ልበለው። ኢሜጅ ቪው ቲሸርት ኢሜጅ ቪው ለኮንቬንሽን ኢሜጅ አይቪ stands for ኢሜጅ ቪው then ቲሸርት ማለት ነው። ኦልራይት ስለዚህ አይቪ ቲሸርት እንደዚህ ማለት ነው። to the right of yes እዚህ ላይ እንዳስቀምጥላችሁ ኤክስፔክት እንዳታረጉ። ይሄም even if እዚህ ላይ ቢሆንም it is still to the right of this one። ስለዚህ ላይ እንዳስቀምጥላችሁ below this ማለት አለብኝ። below the separator so below ሚለውን the separator የሴፓሬተር አይዲ ደግሞ at id then I view separator one እዚህ ላይ ማለት ነው። ሁላችሁ ላይ ያመጣላችኋል። አሁን ምን እንደቀረው between two elements ስፔስ ፈለኩ። between two elements ስፔስ የሚሰጠኝ ደግሞ ምንድነው? which is the margin. all right margin top 20 dp ሌፍት ደግሞ ማርጂን ሌፍት ደግሞ 15 ዲፒ ይኸውላችሁ። እዚህ ላይ ካመጣው በኋላ ትንሽ ተጨማሪ አንደኛ ልክ እንደዚህ ይሄም ቦልድ ማድረግ አለብኝ because ዩዘሩ እዚች ላይ ፎከስ ማድረግ ስለፈለኩ which is bold style text style bold አደርገዋለሁ። ፎንት ፋሚሊ እንደተለመደው ሳንስ ሰሪፍ ይችላል አድርገው ማለት ነው። ሶ ከነዚህ ጋር ይኸውላችሁ ቀጥላለሁ። ይሄንኛው የራሱ አይዲ ያስፈልጋል። በኋላ ላይ ያው ከዚህ ጋር ሪሌት ማድረጋቸው ቪው ስለሚኖር የራሱ አይዲ ዲፋይን ማድረግ አለብኝ። at plus id የራሱ ዲፋይን ለማድረግ at plus id ብለን ነው ዘን ለኮንቨንሽን ቲቪ ቴክስት ቪው ቲሸርት ሞዴል ኦልራይት then እዚህ ላይ ቀጥላለሁ። ቴክስት ቪው wrap content self closing tag text size alright space yes size አሁን ሚዲየም ነው። ሚዲየም ልበለው ወይ ደግሞ ሳይዝ ሚዲየም ልበለው ችግር የለውም። alright ከዛ ቴክስት ሳይዝ ለኮንቬንሽን 25 sp alright then እዚህ ማምጣት አለብኝ which is to the right of this image below this model። ስለዚህ አይዲያቸውም የዚህ ማወቅ አለብኝ። ስለዚህ below the model which is at id tv t-shirt model below እዚህ ላይ ይኸውላችሁ below ስላልኩት እዚህ ላይ which is still below ነው ያለው ግን to the right of እዚህ ላይ እንዲያመጣልኝ to the right of ማለት አለብኝ ማለት ነው። so አሁን ደግሞ to the right of which is at id iv t-shirt alright እዚህ ላይ ይኸውላችሁ አሁን ምን ቀረ? in between to the left እና to the top space in between two elements space provide የሚያደርግልኝ ደግሞ ማርጂን ነው ብያችኋለሁ። ማርጂን ቶፕ እና ሌፍት ዲፋይን አድርጋለሁ። ማርጂን ሌፍት ለኮንሲስተንሲ 15 ዲፒ ኦኬ። ማርጂን ቶፕ 20 ዲፒ
ኦልራይት ደን እዚህ ላይ ምን ይሄ ስታይል ብቻ ማለት ነው። ዘን አይ ሚን ፎንት ፋሚሊ ሳንስ ሰሪፍ ላይት። ኦልራይት ደን እንቀጥላለሁ። አሁንም ቴክስት ቪው ራፕ ኮንተንት ሰልፍ ክሎዚንግ ታግ ችኛዋ የራሷን አይዲ ዲፋይን አላረኩም ቢካዝ አሁን ዲዛይን ማረጋት ከዚህ ጋር ቢለው ማለት ስለማይቀር እዚህ ጋር አይዲ ራሷን አይዲ ዲፋይን አረጋለሁ። አት ፕላስ አይዲ አይቪ ቲሸርት ሞዴል ሳይሆን ሳይዝ ቲሸርት ሳይዝ። ኦልራይት ይሄንኛው የራሱ ደግሞ ፕራይስ አይዲ አት ፕላስ አይዲ ቴክስት ቪው ኮንቨንሽን ቲሸርት ፕራይስ ልበለው። ኦልራይት ስለዚህ እዚህ ላይ ቴክስት ምንድነው የኮንተንቱ ፕራይስ 2500 ኢትዮጵያን ብር ፕራይስ 2500 ኢትዮጵያን ብር ሳይዟ 25 ኤስፒ ለኮንሲስተንሲ እሺ እዚህ ማምጣት አለብኝ which is to the right of this one below this one። ስለዚህ below ብላችሁ መጀመር ይችላልላችሁ ወይ ደግሞ to the right of at id iv t-shirt to the right of then below what below the size which is የማ ሳይዝ የቲሸርት ሳይዝ ማለት ነው። so at id text view t-shirt size ችኛዋ ማለት ነው። here we go እዚህ ላይ ከዛ በኋላ to the top እና to the left እንደተለመደ ማርጂን ማለት ነው። ማርጂን እናስቀምጣለን። ኦልራይት ማርጂን ቶፕ 20 ዲፒ ማርጂን ሌፍት 15 ዲፒ then font family sans serif light። ኦልራይት here we go then ይኸውላችሁ ኦልሞስት እየጨረስን ነው። ደን እችኛዋ ሰፓሬተር አለች። ከዛ በኋላ የመጨረሻ እችኛዋ አድ እናደርጋለን ማለት ነው። ስለዚህ ሰፓሬተሯ ሁለተኛ ሰፓሬተር አስቀምጣለሁ ማለት ነው። ሶ እንዳልኳችሁ ሰፓሬተር ቪው ያው ይሄ ዊድዙ ማች ፓረንት ነው። ሄይት ደግሞ 1 ዲፒ ኦልራይት። ከዛ በኋላ እችኛዋ ሰልፍ ክሎዚንግ ታግ ልዝጋና መጀመሪያ ከዛ በኋላ ምንድነው ይሄ ባክግራውንድ ከለር ማለት ነው። ባክግራውንድ at android color / darker gray እቺኛዋ ማለት ነው። ኦልራይት እዚህ ላይ እቺኛዋ እዚህ ጋር ባይ ዲፎልት ላይ ስላስቀመጠላችሁ ነው። ስለዚህ አንደኛ የራሱ አይዲ ዲፋይን አደርጋለሁ። የራሱ አይዲ at plus id view separator tool ብለው ይሄንኛው ሰከንድ ሰፓሬተር። ስለዚህ ይሄንኛው below this image ላይ ያስቀምጥልኝ ብቻ below this image ማለት ነው። አንድ ብቻ ሪሌት ላደርግ። ስለዚህ below below what this image የዚህኛው image id ደግሞ ምንድነው at id / what iv t-shirt iv shirt የመጀመሪያው ኢሜጅ የዚህኛው አይዲ ነው። ይሄንኛው የሁለተኛው አይዲ ማለት ነው። እዚህ ላይ ያመጣላችኋል። ምን ትንሽ አሁን to the top ማርጂን ብቻ to the top ብቻ ማለት ነው። ሶሪ ሌፍት ዲፋይን አደረኩኝ። ማርጂን ቶፕ እችኛዋ which is 20 ዲፒ ማለት ነው። here we go ዘን የመጨረሻ እችኛው እነዚህ ኤሌመንትስ አናረጋለን ማለት ነው። ሶ እነዚህ ኤሌመንትስ አራት ብቻ ኢሜጅ ዘን 3 ቴክስት ቪው። ስለዚህ ይሄኛው ኢሜጅ ያው አድ ለማድረግ ምን ኮምፖነንት ነው የምንጠቀመው ብያችኋለሁ። ኢሜጅ ቪው ዊድዝ እና ሃይቱ 150 እንደተለመደው ዲፒ 150 ዲፒ ሰልፍ ክሎዚንግ ታግ እንደዚህ ልስካና እሺ ዘን ሶርስ የታለች የባጓ እዚህ ያለች bag.jpg ያው ባግ ብቻ የሚለውን አክሰስ አደርጋለሁ። ስለዚህ at drawable then the name of the file ማለት ነው። እንደዚህ አክሰስ አደርጋለሁ። ስለዚህ at drawable /bag የሚለውን እችኛዋ ይኸውላችሁ እዚህ ላይ ያመጣላችኋል። ዘን እዚህ by default
እንደነገርኳችሁ ነው። ኦን ዘ ቶፕ ሌፍት ኮርነር ነው የሚያስቀምጥላችሁ። ዘንዚህ መምጣት አለብኝ ማለት ነው። ምን እላለሁ መሰላችሁ? አሁን ቢሎው ዘ ሰፓሬተር ማለት ነው። የሰፓሬተሯ ሁለተኛው ሰፓሬተር ስለሆነ view which is at id /view separator 2 እዚህ ላይ ማለት ነው። ከዛ በኋላ to the top side ትንሽ ምንድነው ስፔስ ፈልጋለሁ which is a margin top 20 dp here we go እዚህ ለዚህ ያስቀምጥልኛል ማለት ነው። የራሱ አይዲ ዲፋይን አደርጋለሁ at plus id iv image view back ብለው alright image view back። ስለዚህ ምክንያቱ እዚህ ላይ ዲዛይን ማድረጋቸው to the right of this ማለት ስለማይቀር በአይዲ ስለሆነ ማገናኘው አይዲ የራሱን ዲፋይን ማድረግ አለብኝ። ኦኬ ከዛ በኋላ እቀጥላለሁ። text view wrap content self closing tag then text2 ምንድነው የሚለው ሞዴል ባግ ይላል። ሞዴል ኮለን ባግ ሳይዝ ኦኬ 25 ለኮንሲስተንሲ ኤስፒ ኦኬ እዚህ ያለች እዚህ ማምጣት አለብኝ። to the right of this below this separator አንደኛ መጀመሪያ የራሱን አይዲ ዲፋይን ላድርግ at plus id ይሄ text v for convention back ሞዴል ልበለው ኦኬ back tv text view back ሞዴል alright እንደ ፓተርን ተመሳሳይ እንደዚህ ነው። back ሞዴል ልበለው ከዛ አሁን እዚህ አመጣታለሁ ማለት ነው። so below this separator to the right of this image ኦኬ ስለዚህ ላይ below ማለት ትችላላችሁ ቀድማችሁ ከፈለጋችሁ below the separator 2 which is at id view separator 2 እዚህ ላይ ያለች which is below actually then to the right of ነው እዚህ ላይ ያመጣልኛል ማለት ነው። then to the right of what at id የሶስተኛው ኢሜጅ አይዲ ምንድነው? ኢሜጅ ቪው ባክ አይደለ? ኦልራይት እዚህ ላይ ማለት ነው። ሶ አሁን ይኸውላችሁ ትንሽ to the top እና to the left ስፔስ ፈልጋለሁ ማለት ነው። ማርጂን ማለት ነው። ሶ ማርጂን top 20 dp and to the left of to the margin leftም 15 ዲፒ ማለት ነው እንደዚህ። ከዛ በኋላ ተጨማሪ አትሪቢዩትስ ለምሳሌ ስታይል which is style ችኛዋ እንዳትጠቀሙ እሺ from the text style ማለት ነው from the android environment ችኛዋ። ከዛ በኋላ bold ኦኬ ከዛ font family sans serif light ማለት ነው here we go ዘን ሁለት ተጨማሪ አዳረጋለሁ። አንደኛ ስለዚህ text view wrap content ችኛዋ minimize ላደርገውና right self closing tag እንደዚህ ልጋና ከዛ text2 ምንድነው የሚለው size actual አረድ ሳይዙ large አለ l ከዛ price እሺ ይላል ሁለቱንም ማለት ነው ለየብቻቸው። መጀመሪያ size colon large then text size define አደርጋለሁ 25 sp ለኮንሲስተንሲ እሺ። ከዛ አንደኛ የራሱ አይዲ ያስፈልጋል አይዲ at plus id text view ለኮንቬንሽን ከዛ back ምን size ለበለው alright እዚህ ጋር ስለዚህ below this image I mean to the right of this image below this model ማስቀመጥ ፈለኩ so to the right of the image at id / iv image view back alright then below at id tv back model እንደዚህ ማለት ነው ሁላችሁ እዚህ ላይ ያመጣላችኋል። አሁን ከዛ ማርጂን to the top እና to the left ማርጂን አስቀምጣለሁ
ማርጅን ሌፍት 15 ዲፒ ማርጅን ቶፕ 20 ዲፒ ኦልራይት። ከዛ ተጨማሪ አንድ ፎንት ፋሚሊ ሳንስ ሴሪፍ ላይት ሂር ዊ ጎ። የመጨረሻ አንድ አለች ቴክስት ቪው ራፕ ኮንተንት ሰልፍ ክሎዚንግ ታግ ቴክስት መጨረሻ ቴክስት ምንድነው የምትለው ፕራይስ 3000 ኢትዮጵያን ብር። እሺ ኦኬ ፕራይስ መጀመሪያ አልጻፍና ፕራይስ እሺ ኢትዮጵያን ብር እንደዚህ ኦልራይት። ራሱ አይዲ ዲፋይን ላድርግና አት ፕላስ አይዲ ይሄ ቴክስት ቪው ለኮንቬንሽን ቴክስት ቪው ባግ ፕራይስ ኦልራይት። ከዛ በኋላ to the right of this one below this one right to the right of at id image view back እና below the size እችኛዋ ሳይዝ ማለት ነው። below at id text view back ሳይዝ ኦልራይት እንደዚህ ማለት ነው። እዚህ ጋር ግን ሳይዝ አልጨመርኩም። ቴክስት ሳይዝ which is 25 sp። ከዛ በኋላ ተጨማሪ አንድ አትሪቢዩት ተጨምራለሁ which is font family sans serif እንደዚህ። ከዛ በኋላ እነዚህ margins to the top of this one not to the left of this one። ስለዚህ margin top እና margin top 20 ዲፒ እና ማርጅን ሌፍት 15 ዲፒ እንደዚህ ማለት ነው። ኦልራይት it looks nice አይደለ? እዚህ ጋር ዲዛይን ላይ እንዳሳያችሁ ሞር ኦር ለስ እዚህ ጋር ያለችው ነው ዲዛይን ያደረግነው ማለት ነው። ሞር ኦር ለስ እዚህ ጋር ያለችው። ስለዚህ አንድ ተጨማሪ እዚህ አካባቢ ቴክስት ቪው ዲዛይን አደርጋለሁ ማለት ነው። አሁንም ቴክስት ቪው ራፕ ኮንተንት ልበለውና አሁን ግን እነዚህ ሁላችሁ እስካሁን ድረስ እነዚህ ሁሉንም እዚህ አራት አለኝ እዚህ ሰፓሬተር አንድ አለ እዚህ አራት ሁሉንም to each other meaning that sibling relationship meaning that children ከchildren relationship ነበር ሪሌት ያደርግነው ማለት ነው። ግን እቺኛው የመጨረሻዋ ከፓረንት ጋር ሪሌት አደርገዋለሁ። ስለዚህ አንድ ቻይልድ ከሌላ ቻይልድ ሳብሊንግ ሪሌት ስናደርግ ምንድነው አትሪቢዩትስ such as to the left of to the right of below እና የመሳሰሉት አትሪቢዩትስ እንጠቀማለን ሳብሊንግ ሪሌሽንሺፕ ከሆነ ማለት ነው። አንድ ችልድረን ከሌላ ችልድረን ያው እነዚህ እንደሰራ ነው ማለት ነው። እነዚህ ዲዛይን ስናደርግ እንደተጠቀም ነው። ኦኬ to the left of to the right of below እና የመሳሰሉ አትሪቢዩትስ ተጠቅመን እነዚህ ዲዛይን እናደርጋለን። what are the attributes? አሁን ግን የፈለኩት እቺኛዋ ችልድረን ቪው ከፓረንት ከሪሌቲቭ ሌአውት ጋር ሪሌት ማድረግ ፈለኩ ከዚህ ጋር ማለት ነው። ስለዚህ ፓረንት ችልድረን ሪሌሽንሺፕ ማለት ነው። እሱስ ይቻላል ወይ ነው ጥያቄው። ያ it is possible። ስለዚህ እነዚህ ደግሞ ችልድረን with children ሳይሆን ችልድረን with parent relationship ሪሌት የምናደርገው ደግሞ አላይን ከአላይን ጋር ከና ከሱ ጋር የተያዙ አትሪቢዩትስ ነው የምንጠቀመው ማለት ነው። አሁን አሳያችኋለሁ ምንድነው የምናደርገው። ለምሳሌ ቴክስት ልጻፍና ቴክስት ቪጋ ዌልካም ቱ ማይ ስቶር እዚህ ጋር አለች ያው ሳይዝ እዚህ ልስትና ሳይዝ ቴክስት ሳይዝ 20 ልበለው እስቲ ይሄንኛው ኤስፒ so by default እዚህ ላይ by default እንዳልኳችሁ ነው by default to the top left corner ያስቀምጥላችኋል። እዚህ ጋር ማስቀመጥ ፈለኩ። ስለዚህ እዚህ ጋር ሪሌት ሳረግ ከነዚህ ጋር ሪሌት አላረግም ማለት ይሄ ችልድረን አይደለ ከሌላ ችልድረን ልክ እነዚህ ጋር እንደሰራ ነው so that its id ሪሌት ማድረግ አልፈለኩም። ከማን ጋር ነው ሪሌት ማድረግ የፈለኩ ከthe parent የዚህኛው ቻይልድ ፓረንቱ ደግሞ ምንድነው ሪሌቲቭሊ አውት ነው ማለት ነው which is relatively out እዚህ ጋር ያለው ማለት ነው።
ስለዚህ ከዚህ ጋር እንዴት ነው ሪሌት ማድረገው ነው አሁን ጥያቄው። ሶ ምን አደርጋለሁ? አላይን ብላችሁ አላይን ይኸውላችሁ እነዚህ ከአላይን ፓረንት ራይት፣ አላይን ፓረንት ኢንድ፣ አላይን ፓረንት ቦቶም። ለምሳሌ እዚህ ጋር የፓረንቱ ማለት ይሄንኛው ቻይልድ ቪው ነው። የፓረንቱ ደግሞ ሪሌቲቭሊ አውት የፓረንቱ ቦቶም which is እዚህ አካባቢ እንዲያስቀምጥልኝ ማለት ነው። ስለዚህ ፓረንት ቦቶም እላለሁ፣ ቫልዩን ትሩ አደርገዋለሁ ማለት ነው። ስለዚህ ጋር ሁላችሁ ስለዚህ ምንድነው ቺኛዋ ቻይልድ ቪው ቱ ኢትስ ፓረንት ሪሌት አደረኳት ማለት ነው ስሩ። ስለዚህ አንድ ቻይልድ ኤሌመንት ወይ ደግሞ ቻይልድ ዊድጀት ቱ ኢትስ ፓረንት ሌአውት ሪሌት ለማድረግ አላይን ፓረንት ቦቶም መጠቀም እንችላለን። ብቻ ከአላይን ጋር የሚጀምሩ ማለት ነው። አላይን ብላችሁ ጽፉ እዚህ ጋር ይውላችሁ አላይን ፓረንት ራይት ፓረንት ኢት። ስለዚህ ቱ ዘ ቦቶም ራይት እዚህ አካባቢ ነው ማስቀመጥ የፈለኩ እንደነገርኳችሁ ቦቶም ራይት፣ ይሄንኛው ደግሞ ፓረንት ራይት። አሁንም ትሩ አድርጓለሁ ይውላችሁ እዚህ ላይ ያመጣላችኋል ማለት ነው። that's what I want. So I think it is now clear that we can relate a child view with its parent or child view ከሌላ child view sibling relationship ብለን የምንለው ደግሞ through their ID relate ማድረግ እንችላለን ማለት ነው። የት relative layout ላይ ማለት ነው። ሶ እኛው አይብላችሁ ሶ ትንሽ መጀመሪያ ፎንት ፋሚሊ sans serif light እንደዚህ ዲፋይን ላደርግና ከዛ በኋላ padding what is the relationship between padding እና margin ከሆነ between two elements አንድ ኤሌመንት ያለ ሌላ ኤሌመንት አለ በመሐከላቸው ስፔስ ከፈለኩ ማርጂን ተጠቀማለሁ። padding ከሆነ ደግሞ within a given element ነው welcome to ለምሳሌ እኛው ቴክስት ቪው ምን ኮንተንት ይዛለች welcome to my store የምትለው ማለት ነው። በሷ ውስጥ በዚህኛው ኤሌመንት ውስጥ ስፔስ ከፈለኩ ማርጂን ተጠቀማለሁ ማለት ነው። ማርጂን ቱ አራቱንም ዳይሜንሽን ማለት ነው። ማርጂን ብቻ ይሄ padding to 4 dimension to the top to the left margin separately margin top ምናምን ማለት ትችላላችሁ። ግን ማርጂን ብቻ እንደዚህ 15 ዲፒ እንደዚህ ይኸውላችሁ within ነው ይሄንኛው። ይሄ padding is within a given element። ይሄንኛው ግን between two elements ነው። ማርጂን ከሆነ between two elements ወይ ደግሞ እዚህ ጋር ይኸውላችሁ ማርጂን ሌፍት ማርጂን ቶፕ እያልኩ እዚህ ጋር ቶፕ ሌፍት እያልኩ between two elements ይሄ አንድ ኤሌመንት አለ ያ ኤሌመንት between ስፔስ ከፈለኩ within ከሆነ ደግሞ ያ እንደነገርኳችሁ ምንድነው የምጠቀመው ማለት ነው padding። ስለዚህ padding ቺኛዋ from android environment ነው actually ይሄንኛው attribute padding ከተጠቀማችሁ ለአራቱም ዳይሜንሽን ማለት ነው። separately ከፈለጋችሁ ደግሞ padding ይኸውላችሁ padding top padding bottom padding left separately ማስቀመጥ ትችላላችሁ። ግን አራቱንም በአንድ ላይ አሳይን እንዲያደርግልኝ ወይ ደግሞ ዲፋይን ማድረግ ስለፈለኩ padding ተጠቀምኩኝ 15። ስለዚህ በዚህም 15 ነው። ከዚህ ጽሁፍ ኮንተንት እዚህ ድረስ 15 ነው። ከዚህ ቶፕም 15 ነው። ከዚህ እዚህ ድረስ ያለው 15 ዲፒ ነው ማለት ነው። ኦልራይት ሶ አይ ቲንክ ትንሽ እዚህ ላይ ስፔሱ ይሄ ቴክስት ሳይዙ 23 ላድርገው። ኦልራይት አይ ቲንክ ናው ኢት ሉክስ ፋይን። ሶ በዚህ ወይ ነው ሪሌት የምናደርገው ማለት ነው። ኦልራይት በዚህ ወይ ኤሌመንትስ ወይ ደግሞ ችልድረንስ ዊዝን ሪሌቲቭሊ አውት ያሉ አንድ ችልድረን ቪው ከሌላ ችልድረን ቪው ሳብሊንግ ሪሌሽንሺፕ which is at this ሁሉንም ችልድረን ስለሆነ እነዚህ ችልድረን the same level ያሉ ማለት ነው። at the children level ያሉ ሳብሊንግ ሪሌሽንሺፕ እንለዋለን ማለት ነው። in case አንድ ችልድረን ከፓረንቱ ጋር ሪሌት ማድረግ ከፈለገም ሪሌት ማድረግ እንደምንችል ማለት ነው። ልክ መጨረሻዎችኛዋ ከፓረንቱ ጋር ሪሌት እንዳደረኩት ማለት ነው። ምንም አይዲ ተጠቅሜ ምናምን አይደለም ሪሌት ያደረኳት እንደምታዩት እዚህ ጋር ማለት ነው። below to the right of to the left of ምናምን አልተጠቀምኩኝ። rather alignment align parent bottom አልኩት value true then የፓረንቱ right የፓረንቱ ማለት relative layout ያው relative layout እዚህ ጋር ዲፋይን እንዳደረኩ length እና height match parent ስለሆነ የዲቫይሱ width match parent ነው ያልኩት። የዲቫይሱ height ይኖረዋል እዚህም የዲቫይሱ width ይኖረዋል heightም match parent ነው የዲቫይሱ height ይኖረዋል ማለት ነው። ስለዚህ meaning that እዚህ ላይ its parent aligns true ሳደርገው to the bottom ስለው እዚህ ላይ የዲቫይሱ እዚህ ላይ ማለት ነው። ይሄ to the bottom of the device እዚህ ላይ ያመጣላችኋል true ስላልኩት
ቱ ዘ ራይት ኦፍም እዚህ ወደዚህኛው ቱ ዘ ራይት ኦፍ ቱ ዘ ሌፍት ኦፍ ብለው ኖሮ እዚህ ላይ ነበር የሚያመጣው ማለት ነው። እዚህ ወደዚህኛው ማለት ነው። ሶ ሚኒንግ ዛት አጠቃላይ ስናየው ግን ያው we can relate children with its one children ከሌላ children ወይ ደግሞ sibling relationship ምንለው through their ID relate ማድረግ እንችላለን in relative layout ወይ ደግሞ አንድ children ከፓረንቱም relate ማድረግ እንችላለን ማለት ነው። relate ማድረግ እንችላለን። ስለዚህ ያው እዚህ ጋር this all about I think how to design an activity using a relative layout በዚህ ወይ አሁን ያየነውን ይመስል ነበረ። ምንድነው what's the advantage of using this relative layout ከሊኒየር layout የሚለውን አሁን ጥያቄ የሚሆነው ማለት ነው። እዚህ ጋር አስባችሁታት በጣም ሪሌቲቭሊ ማለት ሊኒየር layout ባለፈው ዴሞንስትሬሽን ስሰራ የተጠቀምነው አይነት layout ነው። either horizontally ወይ ደግሞ vertically arrange የሚያደርግልኝ ኤሌመንቶችን vertically ወይ ደግሞ horizontally arrange የሚያደርግልኝ layout ነው። ስለዚህ in terms of what is the advantage of using this relative layout over the linear layout is that its performance. Okay, ስለዚህ in terms of performance this is the best one. In terms of performance ማለት ነው relative layout is what the best one because what in relative layout inner layout የሚባል ነገር አንጠቀም ማለት ነው። እዚህ ጋር አይታችኋል። አንድም inner layout አልተጠቀምንም ማለት ነው። ምን ማለት ነው? አንድ አክቲቪቲ ዲዛይን ስናደርግ የተለያዩ ኢነር ሌአውትስ አንድ ሊሆን ይችላል። ሌላ ኢነር ሳብ ኢነር የኢነር ደግሞ ኢነር ይያል የተለያዩ ብዙ ኢነር ሌአውትስ ዊዝን ኤ ጊቨን አክቲቪቲ ስንጠቀም በዛው ልክ የአክቲቪቲያችን ብሎም የአፕሊኬሽናችን ፐርፎርማንስ ዲግሬድ እያደረግን ነው ማለት ነው። ስለዚህ እንደምታውቁት ይሄ ለምሳሌ እቺኛዋ በሊኒየር ሌአውት ስሯት ብንባል ኑሮ አስቡት እንግዲህ በጣም ብዙ ኢነር ሌአውት ኢነር ሳብ ኢነር ብዙ ኢነር ሌአውትስ እየተጠቀምን ነበረ ዲዛይን የምናደርገው። እዚህ ጋር ለምሳሌ እዚህ ጋር እንደምታዩት ይሄንኛው ይሄ አጠቃላይ ይሄ ሶስቱንም ቨርቲካል ሌአውት የሚይዝልኝ ቨርቲካል ሌአውት አንድ ሌአውት አለ። ከዛው ዚንዛት ኢነር ሌአውት ደግሞ ይሄና ይሄ ነው ሴፓሬትድ ደግሞ የሚያስቀምጥልኝ ኢነር ሌአውት አለኝ ማለት ነው። እቺኛዋ ቢኮዝ እቺ ከዚህ ጋር ሆሪዞንታል ስለሆነ ማለት ነው። ከዛ እዚህ ደግሞ ሌላ ሶስተኛ ኢነር ደግሞ ወደ ውስጥ ዲፕ ገብታችሁ ደግሞ ሶስተኛ ኢነር ሌአውት ደግሞ እነዚህ ደግሞ ቨርቲካሊ ሶስቱን የሚያስቀምጥላችሁ ሌላ ኢነር ሌአውት ነበር የምንፈልገው ማለት ነው። ስለዚህ በጣም ውስብስብ የሆነ በጣም ኮምፕሌክስ ኢን ተርምስ ኦፍ ፐርፎርማንስ በጣም ፐርፎርማንስ ሎው የሆነ አክቲቪቲ ብሎም አፕሊኬሽን ነበረ ዲዛይን የምናደርገው ምን ብንጠቀም ኑሮ ይሄ ሊኒየር ሌአውት ብንጠቀም ኑሮ ማለት ነው። ተመሳሳይ ለዚህም ስለዚህ በጣም ውስብስብ የሆነ ከፐርፎርማንስ አንፃር ነው የምላችሁ። ከፐርፎርማንስ አንፃር በጣም ፐርፎርማንሱ የወረደ ፐርፎርማንስ ያለው አክቲቪቲ ብሎም አፕሊኬሽን ነበረ ዲዛይን የምናደርገው ሪሌቲቭ ሊኒየር ሌአውት ብንጠቀም ኑሮ። ግን ሪሌቲቭ ሌአውት እንዳልኳችሁ ያው እሱን ነው ያስቀረልን ማለት ነው። ሪሌቲቭ ሌአውት በመጠቀማችን ሊኒየር ሌአውት ውስጥ የተለያዩ ብዙ ኢነር ሌአውትስ የምንጠቀማቸው እነሱ እዚህ ላይ ማስቀረት ይችላል ማለት ነው። እዚህ ጋር ምንም ይኸውላችሁ ሩት ሌአውት ሪሌቲቭ ሌአውት አለ። ሌላ ሌአውት ኢነር ምንም አልተጠቀምኩም ማለት ነው። እዚህ ጋር ኦል ዘ ዌይ ዳውን ስታይ ማለት ነው ምንም ተጨማሪ ኢነር ሌአውት አልተጠቀምኩም ማለት ነው። ስለዚህ ባይ ዱይንግ ሶ ምንድነው the performance of my activity as well as my application just upgrade ያደርጋል ወይ ደግሞ increase ያደርጋል ማለት ነው ይሄንኛው በመጠቀም that's the advantage of using this relative layout over። ስለዚህ ያው ወደፊት አንድሮይድ ፕሮጀክት ወይ ደግሞ አንድሮይድ አፕሊኬሽን ምናልባት ዲቨሎፕ ስታደርጉ የተለያዩ አክቲቪቲዎችን ዲዛይን ስታደርጉ ያ አክቲቪቲ በጣም ኮምፕሌክስ የሆነ አክቲቪቲ ከሆነ it is better to use relative layout ብትጠቀሙ ነው የተሻለ የሚሆነው ማለት ነው። ለምሳሌ ይሄንኛው relatively complex activity ነው so that I have designed or organized using the relative layout design አድርጌዋለሁ ማለት ነው። meaning that በሊኒየር ሌአውት ብንጠቀም ኖሮ በጣም የተለያዩ ማለት ብዙ ኢነር ሌአውትስ ያው እንድንጠቀም ያስገድደን ነበር ማለት ነው። ባይ ዱይንግ ሶ ደግሞ ያው የፐርፎርማንሱ የአክቲቪቲያችን ፐርፎርማንስ as well as የአፕሊኬሽን አጠቃላይ የአፕሊኬሽናችን ፐርፎርማንስ በዛው ልክ ያው ዲግሬድ ያደርጋል ማለት ነው። ስለዚህ ያው እሱ ነው ሪኮመንድ ማድረጋችሁ። ስለዚህ ሪሌቲቭሊ በጣም ቀለል ያለ አክቲቪቲ በቀላሉ ሆሪዞንታሊ ወይ ደግሞ ቨርቲካሊ ማለት ብንጠቀምም አንድ ኢነር ሌአውት ተጠቅማችሁ ዲዛይን የምታደርጉት አይነት ነገር ልክ ባለፈው ሎጊን አክቲቪቲ ስንሰራ
አንድ ኢነር ሌአውት ብቻ ነው ዲዛይን ያደረግ ነው፣ አንድ ኢነር ሌአውት ብቻ። ስለዚህ ሪሌቲቭሊ ቀለል ያለ አክቲቪቲ ከሆነ ኢት ኢዝ ቤተር ቱ ዩዝ ማለት ኢን ተርምስ ኦፍ ሲምፕሊሲቲ ሪሌቲቭ ሌአውት ሲምፕል ስለሆነ ማለት ነው። ኢን ተርምስ ኦፍ ሲምፕሊሲቲ ሊኒየር ሌአውት ኢዝ ቤተር ዋን፣ ግን ኢን ተርምስ ኦፍ ፐርፎርማንስ ግን ይሄንኛው ነው የተሻለ የሚሆነው ማለት ነው። ምን ማለት ነው? በቃ ማለት ሪሌቲቭሊ ኮምፕሌክስ ውስብስብ የሆነ አክቲቪቲ ስታገኙ ቤተር ቱ ዩዝ ሪሌቲቭ ሌአውት ተጠቅማችሁ ዲዛይን ብታደርጉ ፐርፎርማንስ የአፕሊኬሽናችሁን ፐርፎርማንስ በዛው ልክ በጣም እንደሚጨምር ወይ ደግሞ ሃይሊ ፐርፎርማንስ ያለውን አፕሊኬሽን ዲቨሎፕ ለማድረግ ያግዛችኋል ማለት ነው። ኦኬ እሱን ብቻ ነው ሪኮመንድ ላደርጋችሁ የምችለው። ኦኬ ዲስ ኦል አባውት ዘ ዲዛይን። ዲዛይኑ እንግዲህ ይሄንኛው ይመስላል። እዚህ ጋር አንድ አይዲ ልጨምርና አይዲ ራሱን አይዲ ስቲ + አይዲ ለሌላ ጊዜ ምናልባት መጠቀም ከፈለኩኝ ቴክስት ቪው ቲቪ ዌልካም ልበለው። በቃ እዚህ ጋር እንደዚህ ዲዛይን አድርገናል። ጃቫ ሳይዱ ኔክስት እንግዲህ ከዚህ ጋር የተያዘ ጃቫ ሳይድ የተወሰነ በኔክስት ይሄ ቪዲዮ እንዳይረዝም በኔክስት ዴሞንስትሬሽን እዚህ የተወሰነ ሞዲፋይ የምናደርጋቸው ነገሮች ይኖራሉ ማለት ነው። ባት ፎር ዘ ታይሚንግ ለአሁኑ ግን እችኛዋ ዲዛይን ብቻ ሊኒየር ሌአውት እችኛዋ ይውላችሁ ኤግዛም ጃቫ ሳይድ ኦፍ የአክቲቪቲያችን ጃቫ ሳይድ ምንም ሞዲፋይ ያደረኩት ነገር የለም። ቀጣይ በምንሰራቸው ዴሞንስትሬሽንስ የተወሰነ እዚህ ላይ ሞዲፋይ የምናደርገው ይኖራል ማለት ነው። ግን ለአሁኑ ግን እችኛዋ ዲዛይን ብቻ ለማሳየት ነበረ ማለት ነው። ሶ እችኛዋ አሁን የሰራሁትን ያው ቴስት እናደርገው በፊዚካል ዲቫይሳችን እና ራይት ስልኬ ከኮምፒውተሬ ጋር በዩኤስቢ ኬብል ኮኔክት አደረኩት። ደን ያው እዚህ ጋር እንደምታዩት ያው ይሄ ስክሪን የስልኬ ስክሪን እዚህ ላይ ካስት አድርጎልኛል። ስለዚህ አሁን ራን አደርገዋለሁ። ያው ራን ከማድረጌ በፊት ግን እዚህ ላይ እችኛዋ የሆነዋ ምንድናት የሆነዋ አክቲቪቲ እችኛዋ አዝ ኤ ላውንቸር አክቲቪቲ ዲፋይን ላድርጋት። ኦራይት ላውንቸር አክቲቪቲ ዲፋይን የተደረገው ባለፈው ስንሰራት ሳይን አፕ አክቲቪቲ ነበረ። ሪሌቲቭ ሌአውት ዲሞ አክቲቪቲ ዘንበታቸውን ነው የማቀያየረው ማለት ነው። ሪሌቲቭ ሌአውት ዲሞ አክቲቪቲ የነበረውን ደግሞ ሳይን አፕ አክቲቪቲ ይሏለው ማለት ነው። ስለዚህ በታቸውን ባይ ዱይንግ ሶ አይ አም ሜኪንግ ዋት the relative layout ወይ RL ዲሞ አክቲቪቲ as a launcher activity። ስለዚህ ራን ሳደርገው አሁን አፕሊኬሽኔ መጀመሪያ ማየት የፈለኩት እችኛዋ ስለሆነ ማለት ነው። ሶ አሁን ራን ማድረግ እችላለሁ። ኦኬ እቺ ክሎዝ ላደርጋትና ኦኬ ራን ላደርገው on this device already connect አድርጌዋለሁ። ሶ እዚህ ጋር ፕሮግረሱ ማየት ትችላላችሁ። I think it takes a moment then ያው ይሄንኛው ፕሮግረስ እንደጨረሰ ቀጣዩን ስቴፕ ማሳያችሁ ይሆናል ማለት ነው። ኦኬ እዚህ ላይ እንደምታዩት ይኸውላችሁ ቢልድ አድርገው ፊኒሽድ ይላል። እዚህ ጋር ቲክ አድርጎልኛል ኢንዲኬሽኑ ነው። እዚህ ጋር እንደምታዩት ቢልድ ሳክሰስፉል ብሎ እዚህ ጋር ያሳየኛል። ስለዚህ ያውላችሁ ዲቫይስ ላይ አፕሊኬሽኗ ምን እየሆነች ነው? እዚህ ላይ ላውንች እያደረገልኝ ነው፣ እየከፈታት ነው ማለት ነው፣ እየከፈተልኝ ነው። ስለዚህ ከተወሰነ ሞመንት በኋላ አፕሊኬሽኑ እዚህ ላይ ላውንች ያደርግልኛል ማለት ነው። ኦኬ ሁላችሁ እዚህ ጋር እንደምታዩት ኢንስታል አድርጎልኛል ማለት ነው። ኢንስታል ሳክሰስፉሊ ሄር አፕሊኬሽኗ ሞባይል ላይ ኢንስታል አድርጓታል። ስለዚህ ሁላችሁ አሁን የሰራናት አክቲቪቲ it looks like this one alright። ስለዚህ ሁላችሁ የመጀመሪያው እዚህ ጋር ሁላችሁ የመጀመሪያው ኮንተንት ሸርቷ እዚህ ያለ ሞዴል ሳይዝ ፕራይስ ያው ዩዘሩ የዚህኛው ኢሜጅ ሞዴሉ ፎከስ ማድረግ ስለፈለኩኝ ቦልድ አደረኳት። ይሄኛው ቦልድ አደረኩት። እዚህ ጋር ሞዴል ሳይዝ ፕራይስ እዚህ ጋር ኢሜጆቹ እዚህ ያሉ ማለት ነው። ሶ that's I mean as expected ኤክስፔክት እንዳደረግነው ያው አክቲቪቲያችን በዚህ ወይ ሰርቶልናል ማለት ነው። ቴስት ማድረግ ትችላላችሁ። ኦልሬዲ ቴስት እዚህ ጋር ቴስት አድርጌዋለሁ። ያው እዚህ ጋር ከዘግታችሁ በድጋሜ ዲሞ አፕ የምትለውን እንደዚህ ያው እንደ ሌሎች አፕሊኬሽን መጠቀም ትችላላችሁ። ነው አፕሊኬሽን ማለት በድጋሜ ወይ ከፍታታለ ይኸውላችሁ እንደዚህ ነው የሚሆነው። ኦኬ
ስለዚህ እዚህ ጋር አፕሊኬሽናችሁ እዚህ ላይ አለች ማለት ነው። ኦኬ አይ ቲንክ የዛሬ ቪዲዮ ኮንተንት እስካሁን ድረስ ዲስከስ ያደረግነውን ይመስል ነበር። በቀጣይ በሌላ ቪዲዮ ኮንተንት በሌላ ዴሞንስትሬሽን የምንቀጥለው ይሆናል ማለት ነው። እስከዛው ቻው ቻው፣ መልካም ጊዜ፣ ደህና ሁኑ።